ናቡ ኢትዮጵያ የደቡብ ምዕራብ ሪጅን ማስተባበሪያ ጽህፈት ቤት ኃላፊ አቶ አሳየ አለማየሁ ስለ ፕሮጀክቱ ማብራሪያ የሚሰጡ ነው የሚሆነው። እኔ ምናልባት ናቡ ኢትዮጵያ ምን እየሰራ ነው ከቦንጋ ከተማ ማዘጋጃ ቤትና ከቦንጋ ከተማ አስተዳደር እንዲሁም ከቦንጋ ከከፋ ዞን ከተማ ልማትና ኮንስትራክሽን መምሪያ ጋር ሆኖ ምን እየሰራ ነው የሚለውን ፕሮጀክቱ ለምን አስፈለገ የሚለውን እና የዛሬ መድረክ ምንድነው ያስፈለገበት የሚለውን እስካሁን ናቡ ምን እየሰራ ነው ከነዚህ ቅድም ከጠራዋቸው አካላት የሚለውን የተወሰኑ ነገሮችን አነሳለሁ። እዚህ ቤት የመጣ ሁሉም ባለድርሻ አካል ነው፣ ይመለከተዋል፣ ይነጋገራል፣ ይወያያል። እንዴት ቦንጋችንን ንጹህ ጽዱ ለሰዎች ለመኖሪያ ምቹ የሆነች የተፈጥሮ ሀብቷ የተጠበቀበት ብዝሃ ሕይወቱ የተጠበቀበት የሰው ጤና የተጠበቀበት ይሆናል የሚለው ላይ ሁሉም ባለድርሻ አካል ስለሆነ ነው እንድትመጡ ያደረግነው። እንደምታወቀው እንግዲህ ፕሮጀክቱ ለምን አስፈለገ አላማው ጋር ከመሄደ በፊት ለምን አስፈለገ የሚለውን ቦንጋ ከተማ እንደምታውቁት ከጊዜ ወደ ጊዜ የቦንጋ ከተማ ቆዳ ስፋት እየጨመረ ነው። ቆዳ ስፋት መጨመሩ የህዝብ ቁጥር እንዲጨምር እያደረገ ነው። በተለያዩ ምክንያቶች ከገጠር ወደ ከተማ የሚመጣ ስራ እድል ፍለጋ የሚመጣ ሰው አለ። አዲሱ የደቡብ ምዕራብ ክልል ሲመሰረት ደግሞ ቢሮዎች ተቀምጧሉ። ቢሮዎችን ላይ ተቀጣሪ ሰራተኞችና ቢሮ ኃላፊዎች አሉ። አገልግሎት ለማግኘት የሚመጡ አካላት አሉ። አገልግሎት ለማግኘት መምጣት ብቻ ሳይሆን የተለያዩ ኮንፈረንሶች፣ ወርክሾፖች፣ ስብሰባዎች ይደረጋሉ። ይሄ የሰውን ቁጥር ይጨምራል። በሌላ በኩል የንግድ እንቅስቃሴውም ያን ያክል ይጨምራል። እነዚህ ሁሉ ሲጨመሩ ቀደም የቴሌቪዥን ጋዜጠኛው እንደነገረን እኛም በጥናት በኋላ ላይ የምንመጣበት ነው እንዳረጋገጥ ነው አንድ ሰው ቢያንስ በቀን 0.4 ኪሎ ግራም ወይም 400 ግራም ቆሻሻ ያመነጫል። አንድ ሰው ቁጥር ጨመረ ስንል ቆሻሻ ማመንጨት አቅሙም ይጨምራል ማለት ነው። በዚህ ነው በአመት በተጠናው ጥናት 200,000 ቶን ቆሻሻ ቦንጋ ከተማ ውስጥ ይመረታል። አሁን ባለው ነው ይሄ ጥናት የተጠናው ባለፈው ሂዳር አካባቢ ነው። ይሄ ቅድም ባልናችሁ ምክንያት እየጨመረ ሲመጣም እየጨመረ ይሄዳል። ይሄን ያክል የሚመነጭ ከሆነ ደግሞ አያያዝ ስርዓታችን የቆሻሻ የምናስተዳድርበት ስርዓት እንዴት ነው የሚለውም ፕሮጀክት ለመቅረጽ እናመሰግናለን። የከፋ ዞን ከተማ ልማት መምሪያ ባለሙያዎችን እና መምሪያ ኃላፊውን እዚህ በአጋጣሚ አቶ በረከት ያኔ የማዘጋጃ ምክትል ነበሩ። በጣም ሰፊ መረጃ በመስጠት አግዘውናል። ፕሮጀክት ለመቅረጽ መረጃ ነው ደግሞ እንደዚህ አይነት ገንዘብ የሚፈቅዱ አካላትንም እንዲያምኑ የሚያደርገው። አቶ ሀብታሙም በአጋጣሚ በተለያየ ምክንያት ስለምንገናኝ እሳቸው የመንግስት ረዳት የከተማው መንግስት ረዳት ተጠሪ ሆነውም መረጃ በመስጠት ተባብረውናል። በአጋጣሚ ዛሬ ፕሮጀክቱ ሲቀረጽ የነበሩ ሰዎች አሁን ደግሞ በመሪነት ሚና ላይ ስላሉ ደስ ብሎኛል። ምክንያቱም ፕሮጀክቱን ስንቀርጽ ተመካክረን ስለቀረጽን ትግበራው ላይም ውጤታማ እናደርጋለን። ይሄ ፓይለት ወይም የሙከራ ፕሮጀክት ስለሆነ ከዚህ አንጻር ፕሮጀክቱ በቦንጋ ከተማ ላይ ህብረተሰብን ያሳተፈ የደረቅ ቆሻሻ አያያዝ ነው የሚለው የጀርመን መንግስት ነው ገንዘቡን የሰጠው ቢኤምዘድ የሚባለው። በዚህ መሰረት የሙከራ ፕሮጀክቱን ሰርተን ገንዘብ አግኝተናል ማለት። አላማው ምንድነው? ቦንጋ ከተማ ላይ ያለውን የደረቅ ቆሻሻ አስተዳደር ማለት ቆሻሻ አሰባሰብን አለያየትን እና ወደ ማስወገድ ድረስ አያያዝ ድረስ ያለው ሶስቱንም አንድ ላይ ስለሚያጠቃልል ነው አስተዳደር የምንለው። ደረቅ ቆሻሻ አስተዳደር አወጋገድ ስርዓቱን ማስጠናት ነው። ምክንያቱም እኛ ብቻ አይደለም የምንተገብረው ፕሮጀክት ትንሽ ነገር ነው ጠብ የሚያደርገው የሚያሳይ ነገር ነው የሚሰራው። ህብረተሰቡ መንግስት አብሮ በጋራ ሁሉ ደግሞ እያሰፋው እያበለጸገው ከስተትም የሚሻሻለውን እያሻሻለ ስለሚሄድ ማስጠናት ነው ምን መሬት ላይ ያለ የሚለውን። በሁለተኛ ደረጃ ላይ የዓላማው አንድ አካል የነበረው ከጥናቱ ግኝት ተነስቶ በ6 መንደሮች ላይ ቦንጋ ከተማ ላይ ባለሳሳት ወደ 22 መንደሮች ናቸው ያሉትና ከ22ቱ መንደር ሰፊ ነው። 6 መንደር ላይ የሙከራ ትግበራ ስራዎችን መስራት ፓይለት የሚባሉ ነገሮችን መስራት 6 መንደር እና 3 ትምህርት ቤቶች ጋር ይሄን መስራት ይሄ ውጤት እየሰፋ እንዲሄድ ማድረግ ነው ዋና ዓላማ። ሞዴል ሆኖ ለቦንጋ ከተማ ብቻ አይደለም በክልላችን በሚያሳዝን ሁኔታ የመጀመሪያው የከተማ ደረቅ ቆሻሻ አያያዝ ፕሮጀክት ስለሆነ ይቀጥላል ነው። ይሄ እንግዲህ ፕሮጀክቱ እስካሁን ወደ 7 ወር የተጠጋ ጊዜ ሂዷል። በፈረንጆቹ ኦክቶበር 1 ነው የጀመርነው። ከዛ ጊዜ ጀምሮ ምን አደረጋችሁ
እዚህ ያላችሁ አብዛኞቹ ተሳታፊዎች በተለያየ መድረክ ለመገናኘት ሞክረናል 2-3 ጊዜ። ዛሬም የመጣችሁ አላችሁና ምን ፕሮጀክቱ ምን ሰራ፣ ለሚዲያ ፍጆታ ነው ወይስ መሬት ላይ ስራዎች አሉት? አንዳንዶቻችሁ በአካባቢያችሁ እየተሰራ ማታውቁ ካለም በኃላፊነት ሄዳችሁ ማየትም መደገፍም እንድትችሉ የተወሰነ መረጃ ቢሰጥ ደስ ይለኛል። የመጀመሪያ ያደረግነው ምንድነው? ፕሮጀክቱን ማስተዋወቅ ነው የነበረብን። ፕሮጀክቱ የ1 ዓመት ነው። ከ1 ዓመት በኋላ መቀጠል እንዲችል ሁሉም ባለድርሻ አካላት ካላወቀው ማዘጋጃ ብቻውን ምንም የሚያደርገው ነገር የለም። አንድ የምንሳሳተው እና መሰረታዊ ነን ጨምሮ ብዙ ጊዜ የምናነሳው ነገር አለ። ቆሻሻ ማንሻ ግብር እየከፈልኩ ነኝ፣ ማዘጋጃ አነሳም። ማዘጋጃ ብቻውን ቆሻሻ የማንሳት ኃላፊነት የለበትም። ሁሉም ሚና ስላለው ከዚህ አንፃር ይሄን ፕሮጀክቱን ምንድነው የሚሰራ የሚለውን አላማውን ሁሉም እንዲያውቅ የሚመለከታቸውን የእድር ኃላፊዎችን ሳይቀር ፕሮጀክት ፈራሚ ብቻ አይደሉም፣ እድር ኃላፊዎችና የህብረተሰብ ተወካዮች፣ የወጣቶች ተወካዮች እንዲሁም የሴቶች ተወካይ ባለበት ፕሮጀክቱን አስተዋውቀናል ያለፈው ኦክቶበር ላይ። ከዛ በኋላ ምንድነው ያደረግነው? አገር አቀፍ ጨረታ ነው ያወጣነው። እውነት ለመናገር በአጋጣሚ ጥናቱን ያጠናው ዶክተር ተክላ ቡሎ አማካሪ ድርጅት ነው። አገር አቀፍ የጥናት ማስታወቂያ ጨረታ ወጥተን ከዛ ውስጥ ካመለከቱት 13 ግል ድርጅቶች ውስጥ ነው የዶክተር ተክላብ ድርጅት ያሸነፈው። ያው ተቋሙ ፓራሜትሩ አለ ስክሪን ማድረግበት ከወጪ ቆጣቢ አንፃር ከሌላ ቦታ የሚመጡት የነሱን ትራንስፖርት ምናምን ቆልሎ ገንዘቡን ሊያበዙ ይችላሉ። እዚህ ያለ አማካሪ ሲሆን ያን ትራንስፖርት ስለሚቀንስ ያ ገንዘብ ወዴትም አይሄድም። የተያዘው በጀት ቀጣይ የምንሰራቸው ስራዎች ላይ ነው ተርፎ የሚመጣው። በእንደዚህ መሰረት አማካሪ ድርጅቱ ጥናቱን አጥንቷል። አጥንተው በተለያየ ሜቶዶሎጂ ይሄ ቫሊዴሽን ወርክሾፕ ፊት ተካሂዶ እዛ ላይም ጥያቄዎች ተነስቶ ተጨማሪ መረጃ ሰጣችሁ ነው የመጨረሻው ውጤት የወጣው። ቆሻሻው ከተፈጠረ መልሶ መጠቀም ሁለት ሁኔታዎች ናቸው። 3R's የሚባሉ አሉ። ሬዲዩስ ከሶርሱ መቀነስ፣ ሪዩዝ መልሶ መጠቀም እና ሪሳይክል። ሪዩዝ ሲሆን ለምሳሌ ሃይላንድ ውሃ ይዞ መጥቷል እንጠጣለን፣ በኋላ ሃይላንዱ ለሌላ አገልግሎት ለሚውሉ ሰዎች ከመጣል ሰብስቦ ተሽጦ ሌላ አገልግሎት እንዲሰጥ ማድረግ ነው። ሪሳይክል ማድረግ ለምሳሌ አሁን ቅርብ ጊዜ የጀመርነው አሉ ቨርሚ ኮምፖስት ቦንጋ ከተማ ግብርና እና ስራ እድል ፈጠራ ያደራጇቸው 30 ሴቶች አሉ እዚህ ዲንቻ ያሉት ጋር እነዚህ የሚበሰብሱ ቆሻሻዎችን ለይተን ወስደን በቨርሚ ትል ወደ ኮምፖስት በመቀየር ሴቶቹ ጋር ሄዳችሁ ማየት ትችላላችሁ። ታች ትሉን ከቦንጋ ግብርና ምርምር 1 ኪሎ በ2000 ብር በመግዛት ወደ 4 ኪሎ ተገዝቶ የሚያስፈልገው ሙሉ ማቴሪያል ቦክሱ ሳጥኑ ተሰርቶ መጠቀም ጀምሮ አሉ። ኮምፖስት እናሰራ ሌላ የሚያስፈልጋቸው ቁሳቁሶች ነበሩ። ማጠጫ፣ አካፋ፣ ዶማ፣ መቆፈሪያ፣ ዘር፣ የደንና የአትክልት ዘር እነሱን ጭምር አልባሳት፣ የስራ ቁሳቁሶች የሚያስፈልጓቸው እነሱን ጭምር በመስጠት ጀምረናል። ትምህርት ቤት ቅድም ያላቸው 3ቱ ትምህርት ቤቶች ጋር። ሌላኛው ቆሻሻን ለማጽዳት ቦንጋ ከተማ ውስጥ የተደራጁ 11 አስፓልት የሚያጸዱ ማህበራት አሉ። የሚያሳዝነው እነሱ አጽድቶ ሲሄዱ እኛ አወጥተን መጣላችን ነው። እነሱ ደህንነታቸውን ለመጠበቅና ስራቸውን ለማቅለል የሚያስችሉ የሴፍቲ ቁሳቁሶችን ወደ 15 በላይ የተለያዩ እቃዎችን ከቦንጋ ከተማ ማዘጋጃ ጋር ባለሙያዎች በለዩት መሰረት ገዝተን አሁን የሰጠናቸው አሉ። ቦንጋ ፖሊ ኮሌጅ ጋር ደግሞ ውል ገብተን እነ ጋሪን የመሳሰሉ በእጅ የሚገፉ ቲዩብለስ እና ቲዩብ ያለው ጋሪ አስፓልትና ከአስፓልት ውጪ መግፋት የሚቻለው በሁለት ሰው የሚገፉ ጋሪዎችን ኦልሬዲ አሰርተን ዴስት ቢኖችን አሰርተን ዴስት ቢኑን ጨርሷሉ። ነገ ተነጎዳ እናሰራጫለን። ሌሎቹ በተለያየ ምክንያት ዘግይተዋሉ። እንደጨረሱ እነዚህ እናሰራጫለን። ይሄ ከ400 ሺህ በላይ በሚያወጣ ብር ገዝተን የሰጠናቸው ናቸው። ያሰራጭ ነው። ከቦንጋ ፖሊ ኮሌጅ ጋር ወደ 600 ሺህ በሚጠጋ ገንዘብ የተዋዋል ነው እየተመረተ ነው። እውነት ለመናገር እነሱም 1 ወር ከምናምን ዘግይተዋሉ በተለያዩ ምክንያቶች። ይሄን በማድረግ እስካሁን ስራዎችን ጥረት እያደረግን ነን። ስለዚህ ትልቅ የመፍትሄ አካል ስለሆነው ፕሮጀክት ናቡ ኢትዮጵያንና አቶ አሳየ አለማየሁን ከልብ ሳናመሰግን አናልፍም። እንግዲህ ቆሻሻ እንደ ስሙ ቆሻሻ ነው። ስናስተዳድረው ግን ሀብት ነው፣ ገንዘብ ነው። በአግባብ ስንጠቀም ጥቅም የሚጠቅም መሆኑንም እየተረዳን ነው ከንግግራቸው። ቆሻሻ በአግባብ ካላስተዳደር ነው ክብር ምነካ ነው።
ቆሻሻ የበሽታ መተላለፊያ የበሽታን መተላለፍ ሁኔታ በእጅጉ የሚያሳድግ ነው። የአየር የውሃ ብክለት የሚያስከትል መሆኑን እናውቃለን። ስር የሰደዱ ወይም ክሮኒክ የሚባሉ በሽታዎችን የሚያመጣ ነው ቆሻሻ። እነዚህና ይህንን የሚመስሉ በርካታ ችግሮችን የሚያመጣ መንስኤ ነውና ቆሻሻ ማስተዳደር፣ ቆሻሻ በአግባብ የማስወገዱ ጉዳይ ላይ ባለድርሻ አካላት ምን ያክል እየተረዳን ነው የሚለውን እንወስዳለን ማለት ነው። ስለዚህ መድረኩ ምን ያክል አስፈላጊ ነው የሚለውን እንድንረዳ ያደርጋል ከእሳቸው ማብራሪያ በመነሳት ማለት ነው። እስቲ አሁን በመቀጠል ወደ ከተማ አስተዳደሩንም ወክለው የተገኙ በከተማ አስተዳደር የመንግስት ዋና ተጠሪ ናቸው አቶ ሀብታሙ። ስለ ቦንጋ ከተማ ቆሻሻ ሲነሳ እኔን ጨምሮ ያለን አንድ አይነት ሳበ ነው ያለው። ቆሻሻ መንገድ ላይ ሲታይ ይሄ ማዘጋጃ ብለን ከመሳደብ ከመተቸት አልፎ ብዙዎቻችን ሚናችን ደካማ እንደሆነ እናውቃለን። ይሄ ሀቅ ነው፣ ማናችን የምናምነው ነው። ይህን ችግር ለመቅረፍ ብሎ ያው ወንድሜ አሳየ ቅድም ብሏል። እውነት ለመናገር ታስበው ማይታወቅ ፕሮጀክት ነው ይዞ የመጡት። በጣም ከልብ ነው የምናመሰግነው በቦንጋ ህዝብ ስም ማለት ነው። የቦንጋን ቆሻሻ አብረን እናጽዳ፣ አብረን እናጥፋ፣ ከተማችን አብረን ጽዱ እናድርግ የሚል ነገር ሀሳቡ በራሱ በቂ ነው አይደለም። ፕሮጀክት ቀርጾ በጀት ይዞ እንደዚህ ህዝብ የሚሰበስብ አቅም ይዞ መጣት ቀርቶ ሀሳቡ በራሱ ትልቅ ሀሳብ እንደሆነ መያዝ አለበት። ምክንያቱም እኛ እንዲህ መሰብሰብ በራሱ ትልቅ ነገር ነው። ግን ናቡ ኢትዮጵያ ይዞልን የመጣው ብዙ እድል ነው። አንደኛ ንጽህናችንን ጠብቀን ጤናችንን ጠብቀን የምንኖር ምርታማ ዜጋ የምንፈጥርበት ጽዱ ከተማ ለመፍጠር በር የሚከፍት ነው። ከዛ ባለፈ ለመነሻም ቢሆን ሰርቶ የሚያሳይ በቁሳቁስ የሚደግፍ ፕሮጀክት ነው። ገንዘብ ነው ይዞ ሀብት ነው ዘመጡትና ስለዚህ እናንተም አመስግናችኋል። ቅድም ወንድምን ብለዋል። ከልብ የሚመሰገን የሚደነቅ ፕሮጀክት ነው። ስለዚህ ይህን ፕሮጀክት መደገፍ፣ አብሮ መስራት ባለው እድሜ ማለት ነው። ፕሮጀክት ረጅም እድሜ ላይኖረው ይችላል። የራሱ ፐሬድ አለው። ባለው እድሜ አብሮ መደገፍ፣ አብሮ መስራት፣ አብሮ የኔ ጉዳይ ብሎ መንቀሳቀስ አማራጭ የሌለው ስራ እንደሆነ መያዝ አለበት። ከዛ ባለፈ ፕሮጀክቱ ጊዜውን ጨርሶ በሚወጣበት ጊዜ ለኛ ጥሎ የሚሄደውን ኃላፊነት ጥሎ የሚሄደውን ተልዕኮ ለመወጣት ዝግጁ መሆን አስፈላጊ እንደሆነ መያዝ አለበት። እዚህ በስ እንሰበሰብ በጣም ጥቂት እንመስላለን፣ ግን ከ100 ሺህ በላይ ሰው ወክለን ነው የተገኘነው እዚህ። ስለዚህ ንጽህና መጠበቅ፣ ቆሻሻን ማስወገድ፣ ቆሻሻን መጥላት ከግለሰብ ይጀምራል ማለት ነው። ከኔ ይጀምራል፣ ከእናንተ ይጀምራል። እኔ አካባቢን አጽድቼ ሰፈርን አጽድቼ መንገድን አጽድቼ ቢዛ ያለውን አካባቢ ማህበረሰብ ጽዱ ማድረግ ከቻልኩኝ ቦንጋን እንዳጸዳው ይቆጠራል ማለት ነው። ከዚህ የሚወስደውን ነገር ደግሞ እኔ በሚያገኘው አጋጣሚ የቆሻሻ ጉዳይ የቆሻሻ አጀንዳ የኔ አጀንዳ ነው የኛ አጀንዳ ነው ብሎ ነገር ማስገንዘብ ከቻልን ይሄን ፕሮጀክት እድሜ እናስረዝማለን ማለት ነው። ውጤታማ እናደርጋለን። ናቡ ኢትዮጵያ አስጀምሮ የሄደው ስራ ይሄው ዛሬ ለቦንጋ ታሪክ ሆነ። ዛሬ ለቦንጋ ንጽህና ለቦንጋ ከተማ ቆሻሻ ወገድ ጥሩ ትምህርት ፈጠረ የሚል ነገር መፍጠር አለብንና መሰብሰባችን ብቻ ማየት አለብንም። እድር 3 እድር ነው የተጠራው። አጋጣሚ ሁለቱ ሊገኙልን አልቻሉም። የተገናኙ ኮንታክት ያደረኩ ነበረ። ከመስቀል አደባባይ እናመሰግናለን ወንድማችን መጥተዋል። በዚህ ልክ ወጣቶች 2 ሴትና 2 ወንድ ወጣቶች ቆሻሻ ጽዳት አለ ሲባል ግንባር ቀደም ወጥቶ የሚያስተባብሩ የሚመሩ ተብላችሁ የመጣችሁ ናችሁ። ከኮሌጅ ከሸታ ከመስቀልና ከመሃል እንዲሁ የመጣችሁ ኃላፊነት አለባችሁ። ከዛ ባለፈ በየተቋም የመጣችሁ ከሆቴልም የመጣችሁ ከየሴክተር መስሪያ ቤት የመጣችሁ ሰዎች የራሳችን ሚና ከባድ እንደሆነ መያዝ አለብንና እኔ 100 ምናምን ሺህ ህዝብ ወክዬ መጥቻለሁ የሚል ነገር መያዝ አለበት። ትልቁ ቁልፍ ማለት ነው። ከዛ ባለፈ እንግዲህ ከኛ የሚጠበቀው አንዱ ቆሻሻ ነው ብሎ የሚጸየፍ ዜጋ መፈጠር አለበት። ቆሻሻ ነው አለቀ። ቆሻሻ ከመጠቀማችን በፊት በእርግጥ ቆሻሻ አይደለም ታውቃላችሁ። ከተጠቀምን በኋላ በጣም ማንፈልገው ቆሻሻ ነው። ያን ቆሻሻ ነው ብሎ የሚጸየፍ ዜጋ ማንፈጥር ከሆነ አንቀየርም፣ አካባቢችን አንቀየርም፣ አንለውጥምና ስለዚህ መስራት ያለብን አንዱ ነገር ቆሻሻ ነው የሚለውን ነገር በደንብ የሚጸየፍ በደንብ ተጸይፎ ደግሞ አወጋገዱ ላይ አጠቃቀሙ ላይ አስተዳደሩ ላይ ሚና የሚጫወት ዜጋ መፍጠር አለብን የሚል ነገር መያዝ አለበት። እንደ ከተማ አስተዳደር በዚህ ልክ መያዝ አለበትና እኔም ያገባኛል የሚል ሰው
ብዙ አይታይም ቦንጋ ከተማ ላይ ከነ ጀምሮ ማለት ቆሻሻ ማስወገድ ያገባኛል አንልም። ይድም ብያለሁ እናንተም ታውቃላችሁ። የሆነ ነገር ከተፈጠረ ውሻው እንኳን ሞቶ ከተገኘ ወይ ለጌታቸው ወይ ለበረከት ወይ ለሆነ ሰው ይደውል ይሆናል። ካልሆነም የተረጋገጠ ይውል ይሆናል እንጂ ደውሎ ምናገርም ጥቂት ሰው ሊሆን ይችላል። በእርግጥ ቆሻሻ ሁሉም ሰው ላነሳ ይችላል። እኔም ያነሳው ቆሻሻ አለ ማለት ነው ቆሻሻ ሊኖር ይችላልና ስለዚህ ቆሻሻ አወጋገድ ላይ ያገባኛል እኔም ቆሻሻ ማንሳት አለብኝ የሚል ሰው ተፈጥሯል ወይ ቦንጋ ላይ የሚል ነገር ሲታይ በጣም ችግር ውስጥ ነው ያለነው። ማን ነው ቆሻሻ ማስወገድ ያለበት? ቆሻሻ ለማስወገድ እንኳን ሰው ሲመጣ አውጥቶ ቆሻሻን ለሚወስዱ ለሚያስወግዱ ሰዎች መስጠት እንኳን የሚጸየፍ ሰው አለን አይደለ ወይ በየአካባቢያችን? ይሄ መያዝ አለበትና ይሄ ለዚህ ፕሮጀክት ማነቆ ይሆናል ብዬ የሚያስበው ይሄን ነው። እሱ በጣም ብዙ ነገር ራን ለማድረግ የተንደረደረ ነው ያለው ፕላን ያደረገ ነው ያለው። እኛ ካልደገፍና ከጎኑ ካልቆምን ምንም አይነት ትርጉም አይኖረውምና ስለዚህ ቆሻሻ አወጋገዱ ላይም አስተዳደሩ ላይም የራሳችን ሚና እንዳለ መያዝ አለብን የሚል ነገር አለኝ። ቆሻሻ ለማስወገድ አደረጃጀቶችን አጀንዳዎችን እየቀረጽን ማታገል ማወያየት ላይ በደንብ መስራት አለብን የሚል ነገር መያዝ አለበት። አቶ ሀብታሙ አረጋን እጅግ በጣም እናመሰግናለን። አሁን በመቀጠል ተሳታፊዎች ባለድርሻ አካላትን ማሳተፍ ግድ ሆኗል ማለት ነው። እስካሁን የሰማነውን ሰምተን ከሆነ ምንድነው የሚጠበቅብን የሚለውን እያንዳንዳችን ወክለን የመጣነው ሴክተር የመንግስትም ይሁን የግል ድርጅት ወክለን የመጣነውን እያሰብን በዛ ምንድነው መከወን ያለብኝ የሚለውን እያሰብን እንቆያለን። ወደ ካፋ ዞን ግብርና አካባቢ ጥበቃና ህብረት ስራ ልማት መምሪያ እንሄዳለን። ስሜ ሙልጌታ ወልደ ይባላለሁ። ከካፋ ዞን ግብርና ህብረት ስራ አካባቢ ጥበቃ መምሪያ ነው የመጣሁት። የስራ ድርሻዬም ያው የአካባቢ ብክለት ክትትል ቁጥጥር ባለሙያ ነኝ። በዋናነት ይህን ፕሮግራም እንደ ካፋ ዞን የደረቅ ቆሻሻ አያያዝና አወጋገድ ስርዓት አሳሳቢ መሆኑን ታሳቢ በማድረግ ይህን ፕሮጀክት ለቀረጸውና ለሀሳብ አመንጪው ልባዊ ምስጋና አለኝ። በመሰረቱ እንግዲህ ያው የደረቅ ቆሻሻ አያያዝ እና አወጋገድ አዋጅ 513/99 ላይ እንደተቀመጠው የተጣለ ቆሻሻ በአካባቢ ላይ የሚጣል ቆሻሻ የአካባቢን ውበት ሊያጎድፍ ወይም ሊቀንስ የሚችል በሰውም ጤንነት ላይ ጉዳት ሊያደርስ የሚችል ቆሻሻ ተብሎ ይጠራል። ይሄ ቆሻሻ የሚባለው ጠቃሚም አለ ጎጂም አለ። በአግባቡ ቅድም ወንድም አሳየ እንዳለው በአግባቡ መጠቀም ከቻልን በሶስቱ መተድ በሶስቱ አር እንዳለው መጠቀም ከቻልን መጀመሪያ ከምንጩ ቆሻሻን መለየት ነው። የቆሻሻ ምንጮቹ የትኞቹ ናቸው የሚለውን ከምንጩ ማወቅ ቆሻሻን በአግባቡ ማኔጅ ለማድረግ ለመቆጣጠር ይረዳናል። አንደኛው እነዚህ የቆሻሻ ምንጭ የሚባሉት ከአገልግሎት ሰጪ ተቋማት የሚወጡ ቆሻሻዎች ናቸው። አገልግሎት ሰጪ ተቋማት የሚያመነጩትን ቆሻሻ ከምንጩ መለየት መቻል አለባቸው። ደረቅ ቆሻሻን ለብቻ መለየት መቻል አለባቸው። ፈሳሽ የተቀላቀለበትን ቆሻሻ ለብቻ መለየት መቻል አለባቸው። ከለዩ በኋላ በአግባቡ ከቤት ለይተው ወደ ጊዜያዊ ማቆያ ቦታ ላይ ማድረስ መቻል አለባቸው። ይህን ማድረግ ካልተቻለ አንደኛው አካባቢ ይበከላል። አካባቢ እንግዲህ በመሰረቱ ህይወት ያላቸውና ህይወት የሌላቸው ነገሮችን አቅፎ የያዘ ነገር ስለሆነ መስራት መቻል አለብን። እንደ አካባቢ ጥበቃ የኛ መስሪያ ቤት የራሱ ሆነ ስትራቴጂ አለው፣ እቅድ አለው። በእቅዱ መሰረት ግንዛቤ ላይ ነው እየሰራን ያለ ነው። ግንዛቤ ላይ ነው። ዜጎቻችን ይሄን ተግባር ባህል አድርገው አዳፕት አድርገው እስኪይዙት ድረስ ቆሻሻ የሚባለው ጎጂ መሆኑን ካልተረዱ በስተቀር በአግባቡ ሊይዙትም ሊያስወግዱትም ስለማይችሉ ግንዛቤ ላይ እንሰራለን። ግንዛቤ ታች እስከ ትምህርት ቤት የአካባቢ ጥበቃ ክበብ አለ። እስከ ክበብ አንድ የእቅድ አካል አድርገው ይዞ ተማሪዎች እንዲሰሩበት ታች ወርደን እንሰራለን። ሳምንታዊ የራሳችን የሆነ ፕሮግራም አለን። በየሰፈሩ በየመንደሩ ወጥተን ግንዛቤ ላይ የምንሰራበት ተግባር አለ። ከባለድርሻ አካላቶች ጋር ከተማ አስተዳደር ከማዘጋጃ ቤት
አብረን የምንሰራበት ተግባር ስላለ በዋናነት ቆሻሻ የሚባለውን ነገር የኛ ሰው እስኪጸየፍ ድረስ እስኪጠላው ድረስ ቆሻሻን በአግባቡ መያዝ እና በአግባቡ ማስወገድ ባህል ነው ብሎ የራሱ አድርገው እስኪረዳው ድረስ ግንዛቤ ላይ ነው የኛ ቢሮ እየሰራ ያለው። የካፋ ዞን ግብርና አካባቢ ጥበቃና ህብረት ስራ መምሪያን ወክለው በዚህ እሹ ላይ በዚህ አጀንዳ ላይ ሀሳባቸውን የገለጹትን እያመሰገንን በመቀጠል ወደ ካፋ ዞን ከተማ ልማትና ኮንስትራክሽን መምሪያ እንሄዳለን። ቦንጋ ከተማ ላይ ያለው የሚታየው የጽዳት ላይ በጣም ከፍተኛ ችግር ስታይ የነበረው ምንድነው? ዲች ቦይ ላይ አስፋልት ላይ ወጥተው የሚጣሉ ቆሻሻዎች ዲች ቦይ ከመታፈኑ ጋር ተያይዞ ቆሻሻ ዲች ቦይ ላይ ከዚህ በፊት ለበርካታ ዓመታት ዲች ቦይ ተዘግቶ የቆየበት ሁኔታዎች አሉ። አስቀድሞ ያን ዲች ቦይን ማሽን በመከራየት ዲች ቦይን የማንሳትና የማጽዳት ስራ ተሰርቶ ቀጥ ብሎ ጎርፉ በዝናብ ጊዜ የሚሆን የተለያዩ ቆሻሻዎች ዲች ቦይን ተጠቅሞ የሚሄዱበትን ነገር አስቀድሞ መስራት ስላለብን በባለፈው ክረምት በኪሎ ሜትር ሰፋ ያለ ኪሎ ሜትር በኋላም የተቋሙ ስራ አስኪያጅም ይገልጻልና ቦንጋ ከተማ ላይ ይህን ስራ ሰርተናል። በመቀጠል በዋናነት ቅድም እንደተባለው የቆሻሻን ለማስወገድ በአንድና በሁለት ተቋም የሚሰራ ስራ ባለመሆኑ ምክንያት ወጥ የሆነ ግንዛቤ መፍጠር አስፈላጊ መሆኑን ተግባብተናል። በዚህም ምናልባት ከዚህ በፊት ስንቸገር የነበርንበት ትንሽ የመመሪያ የደንብ ክፍተቶች አሉ። ከኋላ እነኚህ ክፍተቶችንም ለማስተካከል ክልሉ የሄደበትን ርቀት በኋላ አነሳለሁ። እኛ ግን በእኛ በኩል ያሰብነው ምንድነው? ማህበረሰቡን ያሳተፈ የጽዳት ዘመቻ ሳምንታዊ የጽዳት ዘመቻ መኖር አለበት የሚለውን በአቋም መስራት እንዳለብን በአመራር ደረጃ ይሄን ተግባብተን የተጀመረበት አግባብ አለ። ምናልባት ይሄን ቦንጋ ከተማ ላይ አነሳን እንጂ የፕሮጀክቱ ጥናቱን ያደረገበት ቦንጋ ከተማ ላይ ስለሆነ አነሳን እንጂ ሌሎች ከተሞቻችን ላይ ሳምንታዊ የጽዳት ዘመቻ ማንም ሳይቀሰቅስ በራሱ ጊዜ ሰሌዳ እየተሰራ ነው ያለው። ይህም ያክል የጎላ ችግር የለም። ችግሩ ያለው እዚህ አካባቢ ስለሆነ እዚህ አካባቢ ላይ የአመራር ትኩረት ተሰጥቶበት እንዴት ይሰራል የሚለውን እየተነጋገርን የመጣንበት አግባብ አለ። በዋናነት የግንዛቤ ላይ መስራት መቻል አለብን የሚለውን የትኩረታችን አቅጣጫ አድርገናል። በመቀጠል ደግሞ በጣም ትልቁ ችግር መሆኑ ምንድነው? ቆሻሻ አወጋገር ላይም ራሱ ችግር ቢኖረውም መሰረታዊ ችግሩ በከተማችን ላይ በቋሚነት ቆሻሻ የሚወገድበት ቦታ ቀድሞ የነበረው ቦታ ቆሻሻ እየተጣለ ሞልቷል። በዛ ምክንያት ቆሻሻን በቀላሉ ወስዶ እዛ አካባቢ ላይ ቆሻሻን ዳምፕ ለማድረግ ከተማ አስተዳደሩ በጣም የተፈተነበት አግባብ አለ። ይሄንን ዘንድሮ በዚህ በጀት ዓመት በከተማ አስተዳደሩ ትብብር በማዘጋጃ አመራሮች ቁርጠኝነት አንድ ትልቅ የደረቅ ቆሻሻ ማስወገጃ ቦታ ተመቻችቷል። ጉድጓድም ተዘጋጅተዋል። ስለዚህ ይሄ በየቦታው የወጣ ያለውን ቆሻሻ አሁን በዚህ በፕሮጀክት በየሳይቶቹ ጊዜያዊ ሳይቶቹ የሚከማቹ ቆሻሻዎችን ቢሆኑ በዘላቂነት እነኚህ ቆሻሻዎች የሚወገዱበት ቦታ ትልቅ ፈተና የነበረበትን በዚህ በጀት ዓመት ይሄን መፍታት ተችሏልና ምናልባት ከዚህ የሚሰበሰበው ቆሻሻ ወደዛ የሚወገድ ነው የሚሆነው። ሌላው በስተመጨረሻ ማንሳት እንፈልገው ከዚህ ከአዋጁ ጋርም ተያይዞ የሚታየው ነገር ቢኖር አንደኛ የአዋጁ ከዚህ በፊት የማዘጋጃ ተቋም ሲፈተን የነበረበትን ነገር የሚፈታ አዋጅ ነው። በጣም ነው የማዘጋጃ ተቋም ሲፈተን የነበረው። ሰው በግለሰብም ይሁን ሌሎች የንግድ ተቋማትም ሌሎች ድርጅቶችም ይሁኑ ቆሻሻን አወጥቶ ግቢያቸው ላይ አወጥቶ መጣል፣ ከግቢ ፊት ለፊት አወጥቶ መጣል ወይም ከግቢ ጓሮ አወጥቶ መጣል የተለመደ ነው። ይሄን ወጥ በሆነ መመሪያ ይሄን አንዳንዶችን ቅድም በሚባለው መክሮ መመለስ፣ ግንዛቤ ፈጥሮ መመለስ፣ ከዛ ደግሞ አልፎ የተገኘ ካለ ደግሞ በማስተማርም ማስተካከል አስፈላጊ ስለሆነ ይሄ በክልል ደረጃ ወጥ የሆነ ደንብ እንዲዘጋጅ የሚለውን በተደጋጋሚ እየተነጋገርን መጥተናል። ክልሉም ምናልባት የክልሉ ከተማ ልማትና ኮንስትራክሽን ቢሮ ለዞናችን እጅግ በጣም ወሳኝ የሆነው ከዚህ ሳይፈቀድ የተያዘው መሬት ከማስተካከል ደንብ በተጨማሪ ይሄኛው የደረቅ ቆሻሻ አወጋገድ ደንብ 38 ህዝባር 2017ን በቅርቡ አወጥቷል። ይሄ ደንብ
ትላንትና የተቸገርነውን ቅድም እንደሚባለው ሰው አውጥቶ የራሱ ፊት ለፊት ላይ እንደፈለገ ቆሻሻ አውጥቶ የሚጥልበት ሁኔታዎችን ለማረም ለማስተካከል የሚረዳን ደንብ ነው። ጌታቸው ክፍል ይባላለሁ። ከኮፊ ላንድ ሆቴል ተወካይ ነኝ። አሁን እንግዲህ በመጀመሪያ ደረጃ ይህን ፕሮጀክት አቅዶ ሰርቶ ያቀረበውን ናቡን አመሰግንና አቶ አሳዬ እንዳቀረቡትም ቦንጋ ላይ የቆሻሻ ማስወገድ ስራ ተጀመረ። ገና አዲስ ነው። ያው ከተማችንም ያው ስልጣኔ ከላይ ወደኛ ነው እየመጣ ያለው። ካየሁትም ከሚሰራበትም ሁኔታ ሳይ እኛ ጋር እየተሰራ ያለው ነገር ጥሩ ነው ብዬ ባስብ በቂ አይደለም። ምን ይቀረናል? ለማህበረሰቡ አዌርነሱ ይቀራል። ምን ቆሻሻ እንዴት ይወገዳል፣ እርጥብና ደረቅ ቆሻሻ የሚለውም የልየታ ስራ የሚሰጥ ክፍል ያው እንደ እቅዱ ላይ በቀረበው መሰረት ጤናን ይመለከተዋል። ጤና ማህበረሰቡን ማሰልጠን አለበት ብዬ አምናለሁ። ሌላው እንግዲህ ቦንጋ ከተማችን በዲች ቦይ ገና እየተሰራ ነው ያለው። የዲች ቦይ ጥንቃቄና አሰራር ከቤቶች ጋር ተያይዞ ሁሉም ቆሻሻዎች ደረቁም እርጥቡም እዛ ነው እየገባ ያለውና በዚህ ላይ በዚህ ፕሮጀክት አሁን በናቡ በኩል በመጣው ላይ ማህበረሰቡ የግል ድርጅቱም መንግስቱም ገብቶበት ሊሰራ ይገባል። በጥንቃቄ ምንድነው የቤት ፍሳሽም ወደ ዲች ቦይ ነው፣ የሽንት ቤትም ወደ ዲች ቦይ ነው። ከተማ ጽዱ ሊሆን የሚችልበት ጉዳይ ከፍተኛ ችግር እየፈጠረ ያለው ዲች ቦይ ላይ ነው። እኔ አሁንም ከታዘብኩትም ከሚሰራበትም አካባቢ ያለውን ነው የሚነግረው። ስለዚህ ህብረተሰቡ ላይ ገና ብዙ ይቀራናል። በደንብ አድርገን ገብተን ጥንቃቄ አድርገን ለጤንነታችን እንድንሰራ ጤና ገብቶ ልክ እንደ ጦር ሜዳ በዚህ በከተማ ጽዳት ላይ ሊሰራ ይገባል ብዬ አስባለሁ። ስንታየው እባላለሁ። ደቡብ ሬዲዮና ቴሌቪዥን ድርጅት ቦንጋ ቅርንጫፍ ጣቢያ ስራ አስኪያጅ ነኝ። ሌሎችም ሀሳብ እንዳጋሩት እጅግ በጣም ቦንጋ ከተማ ላይ ወሳኝ በሆኑ ጉዳዮች ላይ የተዘጋጀ ፕሮጀክት ላይ ነው የባለድርሻ አካላት ሀሳብ አስተያየታቸውን እየሰጡ ያሉት። እኔም የተወሰነ ሀሳብ አስተያየት ይኖረኛልና እሱ ላይ አጠር ያለ ነገር ለማስቀመጥ ነው። ቆሻሻን አስወግዶ ንጹህና ምቹ ጽዱ አካባቢ ለመፍጠር 3 መሰረታዊ ነገሮች ሊተገበሩ ይገባል የሚል ሀሳብ አስተያየት አለኝ። አንዱ ለቆሻሻ አወጋገድ ምቹ ሁኔታ መፍጠር ነው። ምቹ ሁኔታ መፈጠር መቻል አለበት። ቆሻሻ የት ይወገድ፣ እንዴት ይወገድ፣ በምን ይወገድ የሚሉ ነገሮች ምላሽ ማግኘት ያለባቸው ጉዳዮች ናቸው። ባለንበት አካባቢ በምንኖርበት ከተማ በርካታ ቆሻሻዎች ካሉበት ቦታ ተሰብስቦ ይወጣሉ። በየመንገዱና መቀመጥ በማይገባቸው ቦታዎች ላይ ሲቀመጡ ይታያሉ። ስለዚህ እነዚህ ቆሻሻዎች ተሰብስቦ ከወጡ በኋላ በጊዜያዊነት የሚቆዩበት ቦታ ማይመቻች ከሆነ በዘላቂነት የሚወገዱበት ቦታ ደግሞ የማይመቻች ከሆነ የቆሻሻ ጉዳይ አሁንም የውይይትና የሐሳብ አጀንዳ እንደሆነ መቀጠሉ ማይቀር ነው። አንዳንድ ሰዎች በየአካባቢያቸው ቆሻሻ ያጸዳሉ። ከቤታቸው ቆሻሻ ወደ መንገድ ይዞ ይወጣሉ፣ ቦዮችን ያጸዳሉ። የሚወጡትን ቆሻሻዎች ግን መሀል መንገድ ላይ ነው የሚያስቀምጡት። ቦይ ውስጥ የተዳፈኑ የፕላስቲክ ነክ ቆሻሻዎችም ጭምር ሳይቀሩ ወደ መንገድ ይወጡና የመንገድ አስተዳደሩንም ጭምር ጥያቄ ምልክት ውስጥ የሚከቱበት ሁኔታ ስላለ እሱ አንድ ምላሽ ማግኘት ያለበት ጉዳይ ነው ብዬ አስባለሁ። ሁለተኛው እንደተባለው ግንዛቤ መፍጠር ነው።
ግንዛቤ መፍጠር በተለያዩ አማራጮች ግንዛቤ መፈጠር መቻል አለበት። አንዱ እኔ የሚሰራበት ሚዲያ ተቋም ይህን ስራ መስራት መቻል አለበት ብለን እናስባለን። የተለያዩ ተቋማትም ደግሞ ለሚዲያ ኦፕን መሆን መቻል አለባቸው። በተለይ ግንዛቤ ለመፍጠር የሚታዩ ክፍተቶች የሚደፈኑበት ሁኔታ ላይ በጋራ ለመስራት በሚፈለጉበት ሰዓት ቢሮአቸው ክፍት መሆን አለበት። ላይቭ ላይ ለመግባት ዝግጁ መሆን መቻል አለባቸው። ቦንጋ ከተማ አስተዳደር መዘጋጃ ይህን ችግር ከሚዲያ ጋር በመሆን አዌርነስ በመፍጠር ችግሩን ለመቅረፍም ጭምር ተነሳሽነቱ በተገቢው መኖር መቻል አለበት። ሚዲያውን በተገቢው መስራት አለበት ብዬ ነው ማስበው። ሶስተኛውና የመጨረሻ አሁን ያላችሁት ነው። በህግና ስርዓት መስመር ማስያዝ ያስፈልጋል። ስለዚህ ህግ በአግባቡ መከበር መቻል አለበት ማለት ነው። መጀመሪያ ምቹ ሁኔታ መፈጠር መቻል አለበት። ሰው አዌር መሆን መቻል አለበት። ቀጥሎ ህግ መከበር መቻል አለበት። እነዚህ ሶስት ነገሮች በተገቢው ሲሰናሰሉና በተጠናከረ ሁኔታ ሲሰራ ነው ንጹህ ጽዱና ምቹ አካባቢ መፍጠር የሚቻለው የሚል ሀሳብ ነው ያለኝ። አመሰግናለሁ። እኛ እድል የወሰደ ወገንን ይሄድና ሀሳቡን ከወሰድን በኋላ የምናርፍ ነው የሚሆነው። ስለዚህ ቆሻሻ እናስተዳድር እያልን ሰዓት ማስተዳደርም አብሮ ስለሚሄድ ነውና በጣም አመሰግናለሁ። እድል የወሰዱ ራሶትን በማስተዋወቅ ባኮትን። አመሰግናለሁ። ስሜ ፍስሐ አለሙ እባላለሁ። የአካባቢ ጥበቃ ባለሙያ ነኝ። ከከፋ ጫካ ቡና ዩኒየን ነው የመጣሁት። ያው ተቋሜንም አስመልክቶም እንደ አንድ ነዋሪም ፊልም አድርገውን መናገር አለብኝ። በቅድሚያ አመሰግናለሁ። ይሄ ፕላትፎርም ይሄ ውይይት መድረክ በቆሻሻ በደረቅ ቆሻሻ አወጋገድ ዙሪያ ተዘጋጅቶ እንድንወያይበት አገራችን አካባቢያችን እንድንለውጥ ወይ ደግሞ ንጽህናችን እንድንጠብቅ ያለው ሚና ከፍተኛ ስለሆነ ይሄ ፕላትፎርም ማግኘቱ በራሱ ናቡንም አመሰግናለሁ፣ ሌሎች አካላትንም አመሰግናለሁ። እኔ የመጀመሪያው ችግር ወይ ደግሞ የመጀመሪያው ትኩረት ምን ላይ መሆን አለበት የሚባለው ላይ ከግንዛቤ መጀመር አለበት ብዬ አስባለሁ። እንደ አጋጣሚ ይሄ ቦንጋ ከተማችን ኢመርጀንት ከተማ ነች፣ እያደገች ያለች ከተማ ነች። ያው እንደሚታወቀው ከተሜነት በራሱ ቆሻሻ ጋር የተያያዘ ነገር ነው። ፖፑሌሽን ባደገ ቁጥር እያንዳንዱ ቅድም ተብሏል አንድ ሰው 0.4 ኪሎ ግራም ቆሻሻን ኮንትሪቢዩት ያደርጋል ወይ ደግሞ በቀን ያመርታል ወይ ደግሞ ይፈጥራል ተብሏል። ይሄ በተቋም ደረጃ ማለት ሲሆን ደግሞ ምን ያህል ሊሆን እንደሚችል ማሰብ ቀላል ነገር ነው እና ፖፑሌሽናችን ደግሞ ቁጥራችን ደግሞ ከፍ እያለ ሲሄድ ምን ያህል ሊሆን እንደሚችል ያው ማሰብ ቀላል ነገር ነው ማለት። ስለዚህ እንደ አጋጣሚ ቦንጋ እያደገች ኢመርጀንት ስቴጅ ላይ ባለችበት ጊዜ ይሄ መታሰቡ ለኔ ትልቅ ኦፖርቹኒቲ ነው ባይ ነኝ። አመሰግናለሁ። ሌላው ደግሞ ልክ በዚህን ጊዜ ሲስተሙ አብሮ መሰራት አለበት ብዬም በአንድ በኩል አስባለሁ። ልክ የቆሻሻ አወጋገድ ስርዓት ላንድ ፊል ወይ ደግሞ ያ የቆሻሻ የሚወገድበት ቦታ እና የቆሻሻ አወጋገድ ስርዓቱ እዛ ብቻ አብሮ መፈጠር ቢችል፣ ይህን ስል ደግሞ ምናልባት መንግስት ይህን ሁሉ ሊያደርግ ይችላል። ተቋማትም የጀመሩት ኤንጂኦዎች ወይ ደግሞ አጋር ድርጅቶች የጀመሩት ነገር አድጎ ልክ አፕሮፕሪየት ላንድ ፊል እና የሚወገድበት ስርዓት አብሮ ቢፈጠር ለወደፊት ምርጥ ጽዱ ከተማን መፍጠር ይቻላል ብዬ አስባለሁ። ሌላው የሚወገደው አሁን መውቀስ ብቻ ሳይሆን የሚወገደው ቆሻሻ ፍሳሹም ጭምር የት ነው የሚሄደው ቢባል ወደ ቦይ ነው አይደል የሚሄደው እንዴ? ስለዚህ እሱ ደግሞ ከጤንነት ጋር ያለው ነገር ትንሽ አስቸጋሪ ስለሆነ ቦንጋ ችግር ብቻ አይደለም፣ ትልልቅ ከተሞች ላይም ያለ ችግር ነው። ነገር ግን የኛ እንደ ኦፖርቹኒቲ የሚወሰደው ገና በማድረግ ላይ ስለሆንን ያ የሚወገድበት ሲስተም አብሮ ቢሰራ ለወደፊት ጥሩ ስለሚሆን እሱ ቢታሰብ ጥሩ ነው ብዬ አስባለሁ። ወደ ተቋም እመጣለሁ፣ ጥሩ ነው ብዬ አስባለሁ። ስለዚህ አሁን እያደግን ባለበት ሰዓት ያን ፕላትፎርሞቹን ያን ሲስተሞቹን አብሮ መዘርጋት ቢታሰብ። ስሜ ሄኖክ ወልደ ገብርኤል ከቦንጋ ከተማ አስተዳደር ኢንዱስትሪና ንግድ ጽሕፈት ቤት ምክትል ኃላፊ ነኝ። እኔ ምናልባት ከተነሱ ሀሳቦች አንጻር ትንሽ ዞር አድርጌ ለመናገር የምፈልገው ግንዛቤ የሚለው ብቻውን በቂ አይደለም። ቆሻሻ መወገድ አለበት፣ በስርዓቱ በአግባቡ ከሆነ ቦታ ወደ ሆነ ቦታ መወገድ አለበት የሚለውን ማንኛውም ሰው ያውቃል። እሱ ላይ በደንብ እንደውም መጨመር ካለብን ዘግይቶም ቢሆን የመጣውን ይህን አዋጅ ተግባራዊ ማድረግ የሚለውን በደንብ ጠንከር አድርገን መያዝ መቻል አለብን ማለት ነው። እንደ ማህበረሰብ አብላጫው ሰው በአስገዳጅ ነገር ያምናል። ቆሻሻዎች ይወጣሉ፣
ሰው ከኃላፊነት በታችም እንዲሰራ አስገዳጅ የሆኑ ሰዎች አሉ። ምናልባት እንደ ቦንጋ ከተማ አስተዳደር ታስታውሱ እንደሆነ ከተወሰኑ ዓመታት በፊት ከመንግስት አሰራር ውጪ በዘመቻ ይሰሩ የነበሩ ከተማዎች ቢያንስ በሳምንት 2 ቀን 3 ቀን ጥርጊያዎች የማጽዳት ስራዎች እየተሰሩ ማዘጋጃ ቤት ድጋፍ እያደረገ ማሽኖችን እያመጣ ቆሻሻዎች ይነሱ ነበር። ይሄ ላይ እውነት ግንዛቤ አጥሯል ምንል ከሆነ ሰው አጽድቶ ሲያበቃ ቆሻሻ አምጥቶ የሚጥል ሰው የግንዛቤ እጥረት ነው ብዬ አላስብም። እነዚህን አካላት አንዳንዴም የወጡ አዋጆችን ተግባራዊ በማድረግ እርምጃዎችን በመውሰድ አክት ማናደርግ ከሆነ ይሄ ግንዛቤ እያልን በለሆሳስ የምናልፈው አይነት ነገር ውጤት ያመጣል ብዬ አላስብም። ከዛ ውጭ በተቋማት ደረጃ የሚያስወግዱትን ቆሻሻ ከግቢው ውጭ ኃላፊነት እንደሌለው አድርጎ የማሰብ አይነት እሳቤዎችም አሉ። እነዚህን የጋራ እያደረግን ማዘጋጃ ቤት የሱ ኃላፊነት አለ። ቢያንስ ያ አሰራር ልክ አለመሆኑን ሲያረጋግጥ ከአካባቢው ደንብ ጋር ከፖሊስ ጋር በመሆን እርምጃ ለመውሰድ ገበያ አለ ከኛ ጋር የሚሰራ እንደ ንግድ ጽሕፈት ቤት ደግሞ አስቸጋሪ የሆኑ ነገሮች ሲኖሩ እስከ ፍቃድ ማገድ ድረስም እንሄድበት ሁኔታዎች ይኖራሉ። ምክንያቱም አንድ ተቋም ንግድ ፍቃድ ሲወስድ አገልግሎት ለመስጠት ምቹ ሁኔታዎችን ፈጥሯል ወይ? ከፈጠረም በኋላ ደግሞ እሱን የሚያስተዳድርበት አካሄድ በተገቢ መልኩ ነው ወይ የሚል ነገርም አለ። ምናልባት እኛም ያልሰራን ብለን የምናስበው መጀመሪያ ፍቃድ ስንሰጥ ለእያንዳንዱ ተቋማት ያን ኳሊፊኬሽን አሟልቷል ካልን በኋላ ከሰጠን በኋላ ከኋላ ለሚመጡ እነዚህ በየጊዜው የሚመረቱ ቆሻሻዎች እንደመሆናቸው መጠን ችግሮቹን በየጊዜው ነው የሚመጡትና እነሱን የመከታተል ክፍተት አለብን። ግን አሁን የጋራ አድርጎ በቁርጠኛነት ለመስራት መሄድ መቻል ያስፈልጋል። ይሄ ላይ ሁሉም ተቋም ኢሚዲየት አክሽን መውሰድ መቻል አለበት። ለሚመጡ ጥያቄዎች ደግሞ መልስ መስጠትን የጋራ ማድረግ መቻል አለብን። እኔ ለምሳሌ መንገድ ላይ የሆነ ቆሻሻ ባይ ቀጥታ የኔ ኃላፊነት ላይሆን ይችላል። ከኔ ጋር በጋራ የሚሰራው ተቋም ያን የሚያደርግ ከሆነ ግን ቶሎ መልስ መስጠት መቻል አለበት። ስለዚህ በየዘርፉ ያሉ በተለይ ከማዘጋጃ ቤት ጋር እዛ ዘርፍ ላይ ያሉ ባለሙያዎች አክቲቭ መሆን መቻል አለባቸው። ስልኮቻቸውም ሜቢ እንደ ኮማንድ ፖስት የሆነ ስልክ ሊኖር ይገባል። ውሻ ሙቶ ለምሳሌ 3 ቀን 4 ቀን ሆነ ሲባል ለማን እንደሚደወልም ግራ ይገባል። ለእያንዳንዱ ነገር በኃላፊ ደረጃ ያለን አካል በተገቢ መልኩ ላናገኝ እንችላለን። ምክንያቱም የስራ ጫናዎች ይኖራሉና ለዚህ የዚህን አይነት አክሽኖችን መጠቀም መቻል አለብን። ከዛ ውጭ ግን ከቆሻሻ አወጋገድ ስርዓታችን ጋር በተለይ ከዲሽ ቦዮች ጋር ቀደም የተነሱ ሀሳቦች ላይ የተሰራባቸው ቦታዎች ላይ ምን ያክል ክሊን እንደሆነ ማየት እንችላለን። መሀል ከተማ ላይ በቅርቡ ተሰርቶ የተጠናቀቀው ፌዝ 1 ኮሪደር ያለበት አካባቢ ጥፋቶች ሲኖሩ ደንቦችን ጠርተን እንዲቀጡ በማድረግም ድረስ ሞተር ሳይክሎች ይቆማሉ፣ ቆሻሻዎች ይጣላሉ፣ ሳሮቹ የሚረግጡ ሰዎች ይኖራል። ያንን እየተከታተልን እርምት እየወሰድን ስለነበረ ያለ ፕሮግረስ አለ። ስለዚህ ያ እርምጃ አወሳሰድ ስለሆነ ሌላ ቦታም ላይ ይሄን አይነት ነገር ማስኬድ ነው። በሌላ መልኩ ደግሞ እነዚህ የሚወገዱትን ለማስወገድ በምንወስደው እርምጃዎች ልክ ደግሞ ቢያንስ ሌሎች ከተሞች ላይ ያሉ ተሞክሮችን ለምሳሌ ይሄ ፕላስቲክ ጠርሙስ ምንለው ወይም ሃይላንድ ምንለውን ይሄንን ከማህበራትን በማደራጀት ቢያንስ እነሱ ወደ ገንዘብም እየተቀየሩ ከአካባቢ ብክለትም የጸዳ አካባቢን ለመፍጠር ማህበራትን አደራጅተን እሱ ተሰብስቦ ተጨፍልቆ ምናምን ዌስት የሚደረግበትን ወይንም ሪሳይክል የሚደረግበትን ሁኔታዎች ብናመቻች ከማዘጋጃ ቤት ባሻገር ደግሞ እንደው ሌሎች ደጋፊ ማህበራትን እያደራጀን ሰው ቢያንስ እንዴት የት ጋር ላውጣ ምናምን የሚለውን ነገር እንዲቀንስ ቆሻሻን መግዛት የልጆቹን ጉልበት እየገዛን ቆሻሻን አንድ ቦታ መሰብሰብ የሚችሉ ማህበራትን በየሰፈሩ ማደራጀት ብንችል ፕሮጀክቱ በዚህ ላይም የያዘው ሀሳብ አለ። እሱም በደንብ አጎልብተን ቢያንስ የስራ እድል መፍጠር የሚለው ላይም እሱንም ማካተት ስለምንችል ልጆችን እያደራጀን ብናስገባ ከዛ ውጭ ደግሞ ቆሻሻ አወጋገድ ስርዓታችንን በዛ ልክ ብናደርግ ግን እንደኛም ወስደን መስራት ያለብን ቢሆንም እንደ ፕሮጀክትም መታየት ቢኖርበት ብዬ ማስበው ለማስወገድ ማይመች አይነት ተሽከርካሪ ነው ያለን። አሁን ለሌላ አገልግሎት የምንጠቀመውን አይነት ተሽከርካሪ ወይም ትራክተር ነው እየተጠቀምን ያለነውና ለዛ ዘርፍ የሚመጥን ተሽከርካሪ
እየተናበብን ከቀረጥ ነፃ ሊገባ የሚችልበትን አይነት ሁኔታ አመቻችተን በትኩረት መሰራት ስላለበት ማለት ነው። ሰው በየሰዓቱ እየተንቀሳቀሰ ነው፣ እየበላ ነው ማለት በየሰዓቱ ቆሻሻ እያመረተ ነው። ስለዚህ ተያያዥ መሆን ስላለበት ለሌሎች ዘርፎች የምንሰጠውን ትኩረት ቦንጋ ላይ አንድ አይደለም 3-4 መኪና ያስፈልጋል። ግን ለመጀመሪያ አንድ ታሳቢ ቢሆን የተሻለ ለውጥ ማምጣት እንችላለን። እንደ ሚዲያ እናንተም በእያንዳንዱ ዘርፍ ምናልባት በከተሞች ላይ የሚሰሯቸው ዘርፎች ላይ በደንብ ጊዜ እየወሰዳችሁበት እናንተም አላርም ብታደርጉ፣ ከዛ ውጭ ፕሮጀክቱ ደግሞ እነዚህ የሚለጣጠፉ ነገሮችን ቅድም ቢልቦርድ የሚል ነገር አይቻለሁ። ከዛ ውጭ በሰፊው እንደው በየቦታ ትናንሽ ስቲከሮችም መለጠፍ የሚችልበት ቢሆንና እዚህ የተጠሩ ባለድርሻ አካላት አሁን መጥቶ ሀሳብ ከመዘንዘር ባለፈ የባለቤትነት ስሜት ተሰምተውን ስንሄድ በደንቡም በፖሊስም ሆቴሎችን በዛው ልክ ችግሮችን ደግሞ በቅርበት ይሄ ነገር ቸግሮኛል እያልን ብናስኬድ ውጤት ማምጣት እንችላለን ማለት ነው። አመሰግናለሁ። ጌታቸው ተካ ከቦንጋ ከተማ መዘጋጃ ቤት ጽዳት፣ ውበትና አረንጓዴ ልማት ስራ ሂደት። እሺ፣ ያው የሚያስተላልፈው ነገር ብዙዎቻችሁ ያነሳችሁትን ነገር ነው። ነገር ግን ያው ሁላችንም እዚህ ውስጥ ያለነው ሰዎች በሙሉ የቦንጋ ከተማ የኔ ናት፣ የኔነት ስሜት ያስፈልገናል። በቦንጋ ከተማ ላይ ናቡ ሊረዳን ስመጣ እኛ 22 መንደሮች ላይ ነው ስንሰራ ያለ ነው። ያው 6 መንደሮች እነሱ እኛ ነግዘው ገብተው ይህን ስራ ሲያከናውኑ ከጎናቸው ስንሆን ምንም አንድ ጊዜያዊ ዳምፕ ሳይት የነበረን አንድ ዳምፕ ሳይት አሁን ቅድም በተባለ ልክ አሁን በቅርብ ጊዜ ነው ያገኘ ነው። ይህም እየተመቻቸ ባለበት ሁኔታ ላይ ነው ያለው። በዛ ላይ ያው እንደ ከተማችን ተጨባጭ ሁኔታ የደረቅ ቆሻሻና የፍሳሽ ቆሻሻ አያያዝና አወጋገር ላይ ከቀደም ምስል ከነበረው እየቀነሰ በመጣም በዛ ልክ ኢሜጅ የሚያስጠቁሩና የግንዛቤ ችግር የሌለባቸው ሰዎችን እያገኘን ክልሉ በደቡብ ምዕራብ ኢትዮጵያ ከተማ ልማትና ኮንስትራክሽን ቢሮ በወጣው አዋጅ ቁጥር 38/2017 በወጣው አዋጅ ላይ የተወሰኑ ሰዎችን የቅድመ ማስጠንቀቂያ የማስተማር ስራ እስከ 7 ሰዎች ዛሬ ጠዋት ዘመቻ 12 ሰዓት ቅድም የተባለው የኛ ሰራተኛ ሞቲቬት ነው። ልጆቹ ሳይቀሩ ሌሊት ነው የምነሱ። ማንም የከተማው ህዝብ ይህን አስረጅነት ሳይሰጠው መናገር ይችላልና ህብረተሰቡ መሀል ግን የግንዛቤ ችግር ያለበትና ክፍተት ያለበት እንዳለ በደንብ መውሰድ አለበት። ቅድም የምትሉት የጽዳት ብር ስለሰጠ አስፋልት መበላሸት የለበትም። ሌላ ሀገርም ሄደን የልምድ ልውውጥ ስንወስድ እንደ 5ኛ ፎቅ እስከ 22 ሺህ ብር ነው ነጋዴ የሚከፍለው። እንደ ቦንጋ ከተማ ግን 1 ሺህ ብር ከፍሎ ነው። እንደ መኖሪያ ቤት 200 ብር ነው እኛ ጋር 248። እንደ ሌላ ሀገር ግን ስትሄዱ እንደ 1500 ብር ነው እንደ መኖሪያ ቤት። እንደ ጅማ አካባቢ የደንክ ቀመር ወስደን ጥናት ወስደን እኛም በቅርብ ጊዜ መተን ያንን ነገር ወደ ከተማችን ለውጠን ከተማችንስ እንዴት እናደርጋለን ከምን ደረጃ እየሰራን ያለ ነው ስራ ያለና በዛ ልክ የቦንጋ ከተማ ሰፊ ችግሯ ነጋዴዎች የተወሰኑ ቆንጆ አሰራርና ውብ አድርገው ለመያዝ እንዳሉ ሁሉ ደግሞ በዛው ልክ ከተማ የሚገሉ አሉ። ለምሳሌ ጠዋት 12 ሰዓት ወጥተን አጽድተን የገባነው ቦታ ላይ እስክንመለስ ድረስ ከፎቅ ላይ ቆሻሻ የሚወረውር በቅርብ ጊዜ ማስጠንቀቂያ የሰጠነው እኮ ድርጅት አለ። በዛም ልክ ደግሞ አሁን የተባለው ኮሊደር ላይ ወርውሮ እኮ እስከ 5,000 እና እስከ 3,000 ብር የተቀጡ ሰዎች አሉ። በቅርብ አሁንም አስፋልት ላይ ሲያወጡ ደርሰንባቸው ቆሻሻውን አስነስተን እንደከሰሱ ራሱ የተነጋገርን ሰዎችም አሉ። በዛ ልክ ከተማ ውስጥ ከየት ይመጣል ብትሉኝ በእብድ ነው የሚያስጥሉት። አሰርተን ከዋል በኋላ አናት ላይ ከፎቅ ነው የሚወረውሩት። ይሄ የግንዛቤ ችግር ኢሜጅ የማስጠቆር የአንድ ከተማ ኢሜጅ ማስጠቆር አይደለም። ከተማው ብጸዳ ውብ ብትሆን የኔ ናት የሚል የኔነት ስሜት ያልያዙ ሰዎች እንደሚያደርጉ አሉ። ሁሉን አይወክልም። በዛው ልክ ደግሞ ለከተማዋ እናቶች ሳጸዱ 365 ቀን ከተማ እኮ ይጸዳል። ቅድም የምትሉት አልፎ አልፎ ማዳበሪያዎች ይቀመጣሉ የምትሉት እነሱ ሲያጸዱ የሚያስቀምጡት ነው። ወዲያው ግን እናስነሳለን። የቆሻሻ አወጋገድ ያው ከፊቱ በጣም ጥሩ ነገሮች አሉ፣ የተሻሻሉ ነገሮች አሉ። ግን እንደው ቢስተካከል ብዬ የሚያስበው ተቋሙ ራሱ ቆሻሻ የሚያነሳው ተቋም በእቅድ እንትን ያለም አይመስለኝም። ምክንያቱም አሁን ቆሻሻ የሚነሳበት አሁን እኛ ጋር የሚነሳበት ሰዓት አናውቅም። ምክንያቱም መች እንደሚመጣ አናውቅም። በበናበራ ስናስቀምጥ ውሻዎች የተለያዩ ነገሮች ይበትናሉ። ሌላ አላስፈላጊ ችግር ውስጥ ስለሚገባ ፕሮግራም አውጥቶ አይሰራም። ሮብና አርብ ወደ ታች መንደር እንመጣለን ብሎ ፕሮግራም ቢያወጣ አንድ ለኛም ለዝግጅት ምቹ ይሆናል። ለዚህ በፈለገ ሰዓት ይመጣል። በፈለገ ሰዓት ሲመጣ ሰራተኛ ማናገኝበት ሰዓቶች ይፈጠራሉና እሱ ቢስተካከል ማለት ፈልጋለሁ። ቅድም ወንድሞቼ ማነሳለሁ መኪናዎች ይሄን ነገር ለመስራት በየመንደሩም ለመስራት ፕሮግራም ቢወጣ
በየመንደሩ አሁን ለምሳሌ የኔ ቀበሌ 02 ነው፣ መንደር 1 ነው። በዚህ ሰዓት ሮብ ቀን እንመጣለን ወይም ሐሙስ እንመጣለን፣ ሮብ ተሰብስቦ ይጠበቅ የሚል በቀበሌ ደረጃ ይሄን ቀበሌውም ኃላፊነት ወስዶ ዝም ብሎ የሚጥሉትንም እኮ አካባቢ ሰውም ያውቃል። ለዚህ ፕሮግራሙ ማውጣት አለበት፣ ለመንደሩ ማሰራጨት አለበት። ሮብ እንመጣለን ወይ ሐሙስ እንመጣለን። ሮብ የሚመጣ ከሆነ ማክሰኞ ከሰዓት በኋላ ወይ ማታ አካባቢ ተሰብስቦ መቀመጥ አለበት። ሮብ መጥቶ ማንሳት ይችላል። ከዛ ውጭ በየመንገዱ የሚጥሉት ካለው እሱን የቀበሌው አመራር ኃላፊነቱን መውሰድ አለበት ነው። እኔ አላቅም፣ ቆሻሻ በምን ሰዓት እንደሚነሳ አላቅም። ከኔ በታች አምጥተው ማርያም ጫካ ውስጥ ይጥላሉ በማዳበሪያ እያደረጉ። ይኸው እዚህ አቶ ስንታየው ሳልል ቤት ፊት ለፊት ላይ አምጥተው ከየመንደሩ እያወጡ ይጥላሉ። እያንዳንዷን መንደር እያንዳንዷን ጉራንጉር ይህ አይደለም። አደረጃጀት መፍጠር ግን ይቻላል። ማህበራትን ማደራጀት ይቻላል። እዚህ ላይ ምን ታስቧል? ዲቴል እውነቷ ላይ እንነጋገር ነው። እየሰራን ነው፣ እየሰራችሁ አይደለም። እኔ ክብር አለኝ ለቦንጋ ከተማ አስፋልት ላይ ለሚያጸዱ ሴቶች ክብር አለኝ። ቆሻሻ ለሚያነሱ ወንድሞቻችን ክብር አለኝ። እየሰራችሁ ያለውን ስራ እያጣጣልኩ አይደለም። ከከተማችን እድገትና ፍላጎት ጋር እየተጣጣመ አይደለም። ሆቴሎች አካባቢ እንግዶች ይመጣሉ። እንግዶች የሚመጡባቸው አካባቢዎች ተለይተው በየደቂቃው በየሰዓቱ መጸዳት መቻል አለባቸው። እነዚህን ነገሮች ማናደርግ ከሆነ አሁን የምንለውን ነገር ማሳካት አንችልም ነው እያልኩ ያለሁት። ትራክተር ላይ እኮ አሁን እንነጋገር ከተባለ ቦንጋ ከተማ ማዘጋጃ ቤት ራሱ ቆሻሻው እንደውም አወጋገር ላይ ችግር የለበትም ብለን ማለት እንችላለን። ቆሻሻ ትራክተር ላይ አስቀምጦ እኮ ማዘጋጃ ቤት የሰባራ የነበረበት አካባቢ ላይ ረጅም ጊዜ ቁጭ ብሎ ነበር ከነ ቆሻሻው ትራክተሩ። እኔ እዚህ ውስጥ ያያችሁ ልትመሰክሩ ትችላላችሁ። ከነ ቆሻሻው ከ15 ቀን ከ20 ቀን በላይ የቆመበትን ጊዜ አስታውሳለሁ። ስለዚህ እነዚህ አይነት ችግሮች ስላሉ እነዚህን ለመፍታት ምን ያህል ርቀት እየሄዳችሁ ነው? እኔም እኮ እናንተ የምትሉትም ሀሳብ እቀበለዋለሁ። ዛሬ ከተማችን የእድገት ማማዋ እያደገ የህዝቡን ቁጥር እየጨመረ ከህፃናት ጀምሮ ነው የቆሻሻ ምርት ከሚወለድ ህፃን ጀምሮ ቆሻሻ ያመርታል። ይሄ የታወቀ ነው። በዚህ ልክ በዚህ ቅድም ካልኳችሁ 6 ናቡ ብረዳን 16 ምናምን መንደሮች አሉ። እነዚህ 22 መንደሮችን የመስራት ግዴታ አለበት መዘጋጃ ቤቱ። ነገር ግን ቅድም ባላችሁት ልክ ሁሉ ቦታ ተደራሽ ይሆናል የሚለው ነገር እኛ ውስጥ ለውስጥ ለምሳሌ ሁለተኛ ስቴፕ ላይ ሶስተኛ ስቴፕ ላይ የምንሄድበት ጊዜ አለ። አንዳንድ ጊዜ ማሽን ችግር ስገጥመን ደግሞ የሚሰናከሉ ቦታዎች አሉ። ቅድም እንደተባለ የቅድሙ የትራክተሩ ጉዳይ የትራክተሩ እንትን ተበጥሶ በዛ ችግር የቆየ ነው። እሱንም ኋላ ላይ መጨረሻ በሌላ መኪና ነው ጭነን ያነሳ ነው። አንድ ወቅት ላይ 3ቱም መኪናዎች የተጎዱብን ጊዜ ነው። ከዩኒቨርሲቲ ሁሉ ትራክተሮችን በትብብር አምጥተን ስንሰራ የቆየንበት ወቅት ነው። እሱ ወቅት ትክክለኛ ጥያቄ ነው። ለህዝብ የምታየውን ነገር ነው የምንሰራ፣ ምንደብቀው ነገር የለም። ብሰጠንም አስተያየቱ ወስደን ማስተካከል ነው እንጂ ስራ ሂደቱ ዝቅ ብሎ የሚሰራ ስራ ሂደት ነው። ዋና ሳጅን ክበቡ መኮንን ከቦንጋ ከተማ ወንጀል መከላከል ዘርፍ ነው መጣሁት። እኔ ባለበት መንደር ላይም ትክክል ነው። በየመንገዱም ሲጣል ነበረ፣ በየአስፓልቱም ሲጣል ነበረ። አስፓልት ላይ ሚጣል ቆሻሻ ደግሞ ማዘጋጃ መኪና ከሚጠብቅ አስፓልቱ ላይ ማታ በሌሊቱ ቆሻሻ በመዳበሪያ መጣልን እንደ መብት ይወስዷል ህብረተሰቡ። ከምን አንጻር ነው? ቅድም እንደተባለው 3 ቀን ሙሉ በራፍ ላይ ይጠብቃል። ትክክል ነው። መኪና እጥረት አለ። እንደ ከተማ ብዛት እንደ ህዝብ ብዛት አይደለም። ማዘጋጃ ያለ መኪና ውስን ነው። ወደ ኮሌጅ አካባቢ ሲሄድ ዩኒቨርሲቲ ላይ ወጥቶ ይጠብቃል። ላይ ማዞሪያ ወጥቶ ይጠብቃል። በየበረንዳው የወጣውን ሰራተኛ ክፍሎ ነው ያወጣ ያለው ህብረተሰቡ እየጓሮ ያለውን እዛ መኪና ሳይደርስ ሲቀር በራፍ ላይ እከለ በራፍ ላይ ቆሻሻ ይጥለዋል ከሚል አማራጭ እየወሰደ ያለው ሌሊት ወጥቶ አስፋልት ላይ መጣሉን ነው። ሰው በሌለበት ሰፈር ላይ መጣሉን ነው መብት እየወሰደ ያለው። እዚህ ከአሁን ሰዓት ጀምረን በጋራ መስራት ነው ዋናው ነገር። የተባለ አዋጁ የሚመለከተው አንድ እኔን ነው። ደንቡ የሚመለከተው እኔን ነው። ተግባራዊ እናደርጋለን። መጀመሪያ ህብረተሰቡ ላይ ወርደን ግንዛቤ እንሰጣለን። መንገድ ላይ ቆሻሻ የሚጥል ሰው ሲገኝ የተጣለበት አካባቢ ጭምር አፈርሳቱ አስቀምጠን በአንድ ሁለት ሰው ወደ ህግ በዚህ አዋጁ መሰረት ወደ ህግ ማናቀርብ ከሆነ አስቸጋሪ ነው መሆን። አሁን ደረቅ ቆሻሻ ብቻ አይደለም እንደተባለው መሀል ከተማ ዋና ከተማ ላይ ዝናብ ሲዘንብ ሽንት ቤት መልቀቅ ሁኔታዎች አሉ። በውሃ አጥቦ አደባባይ ላይ እንግዲህ ዝናብ ዘንቦ ካባረ በኋላ ፀሐይ ሲወጣ ያ ሽታ ምን ያክል እንደሆነ ሁላችንም እያየን ነው። ይሄን እያየን ስናለን ሰው ግን ዛሬ ለአንድ ህፃን የበላ ሙዝ ልጣጭ ምን ያክል ክትትል እንደሚያደርግ እናውቃለን ሌላ ሀገር ላይ። ይሄም የኔም ጉለት ነው፣ ሌላውም እያየ ነው። ዋናው ነገር በአንድነት እዚህ ያለ ነው። እኛ ከሰራን
ቅድም ሌሎችም አስቀምጡ አሉ። ዛሬ ሸታ ቀጠና የሚሆን ከሆነ ነገ ኮሌጅ ሌላ ቦታ መች ነው የሚሄደው የሚለው ፕሮግራሞች መኖር አለበት። አሁን በዝም ብሎ በስልክ አጋጣሚ ሄዶ ደርሶ ቆሻሻ አውጡ 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 ሲባል ሰራተኛ ፍለጋ ይሮጣል። ቀድሞ የተዘጋጀውን ሰብስቦ ማምጣት ላይ ጉድለት አለ። አሁን በየደጃፍ የወጣ ያለው ቆሻሻ በጣም እውነት ለመናገር ህብረተሰቡ እንዶ በጣም ችግር ውስጥ ነው ያለው። ይሄን እንዴት ነው የምናደርገው? ውስጥ ለውስጥ ባለሙያም የዛ ባለሙያም እየሰራ ያለው አስፋልት ዳር እንጂ እውነት ውስጥ ለውስጥ እየገባም አይደለም። አንዳንድ ቦታዎች ላይ አንዱ አወጥቶ ከራሱ ደጃፍ አውጥቶ ወደ ሌላው ደጃፍ ሌሊት አወጥቶ የሚጥልበት ሁኔታዎች አሉ። እኛም ደግሞ ተከታትለን የዚህ ባለቤት አንተን ያወጥተህ ብለህ ብዙ ጊዜ ከንጹህ ሰው ጋር ጭቅጭቅ እያደረግን ያለን ሁኔታዎች ስላሉ ከዛሬ መድረክ ወጥተን እኔም የምመራበት አካባቢ አለ፣ የኔ ደንቦች አሉ፣ ፖሊስ አባልም ስላለ ይሄን ነገር አጀንዳ አካል አድርገን በሌላ ጊዜ እንደዚህ መድረክ ብቻ በአመራር መድረክም ላይ ስለዚህ ጉዳይ መነሳት አለበት። አንድ አጀንዳ ሆኖ በየሳይቱ አመራር ወደ መንደር ሲወርድ ይሄን አጀንዳ ይዞ መውረድ አለበት። ህዝብ ላይ ህዝብ ውይይት ካደረገን በኋላ ነው የቅድሙ ደንብን ተግባራዊ የምናደርገው፣ መመሪያዎችን ተግባራዊ የምናደርገው። ከቤቱ ከተነሱ ሀሳቦች አኳያ ቀጣይ ትኩረት ሰጥተን መስራት ያለብን ጉዳይ ብዬ ነው የማስበው። በፕሮግራም መመራት አለብን፣ በፕሮግራም መመራት አለባችሁ ተብሎ የተነሳው ነገር ላይ ቀጣይ እዚህ ቤት የተገኘን እኛም የከተማ አስተዳደሩ የማዘጋጃ ቤት መዋቅርም እንዴት አድርጎ ቀጣይ በፕሮግራም መመራት አለበት የሚለው ላይ ወስደን በትኩረት የምንሰራው ነው መሆነው። ቅድም እንደተባለው በአንድም በሌላም በየቦታው ቆሻሻዎች ወጥቶ የሚጣሉበት መሰረታዊ ምክንያት ቢኖር ሰው ቆሻሻ ይሰበስባል፣ ቆሻሻ ያዘጋጃል። አንዳንድ አገልግሎት ሰጪ ተቋማት እነኚህ ትላልቅ የሆቴሎች ያዘጋጃሉ። ነገር ግን ወጥ የሆነ ጊዜ ሰሌዳ የላችሁም ተብሎ የተነሳውን ነገር ወስደን ቀጣይ በየትኛው ቀጠና ላይ ከተማ አስተዳደር ላይ የመንደር የሚባል መዋቅር የለም። በየትኛው ቀጠና ላይ ወይም በየትኛው ሰፈር ላይ በየትኛው ብሎክ ላይ መቼ በምን ሰዓት እመጣለን የሚለውን ፕሮግራም በከተማ አስተዳደሩ በኩል ለሁሉም ቀጠናዎች ማሳወቅ አስፈላጊ ነው። ይሄ እንደ አሳይመንት እኛም የዚህን አፈጻጸም እንከታተላለን። ጉዳዩ የሚመለከተው የመምሪያችን የስራ ሂደት አስተባባሪም እዚህ መድረክ ውስጥ ተሳትፏል አለ። ቀጣይ ይሄን እኛ እንደ መምሪያ ክትትል የምናደርገው ነው የምንሆነው። በየትኛው ቀጠና ላይ የትኛው ሰፈር የትኛው ብሎክ ላይ በምን ሰዓት መቼ ቆሻሻውን ለማንሳት ባለሙያዎቹ ይሄዳሉ፣ መኪናው ይደርሳል የሚለውን ጊዜ ሰሌዳ ማወቅም አለብን። ቅድም ከኢሳኮር ሆቴል የተሰጠው ሀሳብ እኛም በመምሪያ ደረጃ ስንገመግም በየቦታው ቆሻሻ አንድም ወጥቶ ቆሻሻ የሚጣልበት መሰረታዊ ምክንያቱ ብለን የምናስበው ምንድነው? ቆሻሻ ወጥቶ ለረጅም ጊዜ ስለሚቆይ ሰው በአንድም በሌላም ከግቢውም ይሁን ከአካባቢው ቆሻሻን ለማሸሽል የሆነ ቦታ ላይ ወስዶ የመጣል ሁኔታዎች እንዳሉ ቅድም ፖሊስም በስራ አጋጣሚ ያየውን ትዝብት እንዳነሳው እኛም ይሄን ገምግመናል። ትክክል ነው። ይሄ ቀጣይ መታረም ያለበት ጉዳይ ነው። ሌላው ቆሻሻ እንዳይቆይ ልዩ ትኩረት ማድረግ ያስፈልጋል። ትልቁ ችግር ምንድነው? ቆሻሻ ይቆያል። ቅድም እንደተባለው በአንድም በሌላም እንግዲህ ለማዘጋጃ ቤቱም ለመፍረድም የሚያስቸግሩ ነገሮችም አሉ። አንዳንድ የመኪና እንግዲህ የምንቀሳቀሰው በናፍጣ ነው። መኪና የምንቀሳቀሰው የተለያዩ ነገሮች አሉ። መኪናውን ለማንቀሳቀስ የሚያስፈልጉ ነገሮች አሉ። እነኚህ ሎጂስቲክ በሆነ ሰዓት ላይ በአንዳንድ ምክንያቶች ሳይሟሉ ሲቀሩ መኪና የሚቆምበት ሁኔታዎች አሉ። ሰራተኛ በተባለበት ጊዜ እዛ ቦታ ላይ ለመድረስ የሚቸገርበት አግባቦች አሉ። በዚህ ምክንያት ቆሻሻ ወጥቶ ወይ ጊዜያዊ ማቆያም ይሁን እዛ የሆነ የተመላከተበት አካባቢ ላይም ይሁን ለበርካታ ጊዜ ቆሻሻ የሚቆይበት ሁኔታዎች አሉ። ይሄ ቀጣይ ይሄ የዛሬው መድረክ በቂ ነው ብለን ነው የምናስበው። ናቡን ከልብ እናመሰግናለን። በጣም ትልቅ ድጋፍ ነው። ከተማዎች ላይ ናቡ በዚህ ልክ ይደግፋል ተብሎም አይታሰብም። ትልቅ ድጋፍ ነው ያደረገው። ነገር ግን መደበኛ ስራው የማን ነው? የኛ ነው። የኛ ስራ ነው። የናቡን የምንወስደው እንደ ትምህርት ነው። የናቡ የምንወስደው እንደ ትምህርት
እያየን ልክ እንዳላየን ከዓይናችን የተሰወረውን ነገር ናቡ ለኛ አጎልቶ ስላሳየን ናቡን አመስግነን እንደ ትምህርት ወስደን የምንሰራቸው ናቸው። እዚያውን በፊክቸር የምናያቸው ያሉ ናቸው፣ የሚታዩ ናቸው። ግን ይሄን በቋምነት እንዴት አድርገን መስራት መቻል አለብን? የማን ተቋም ላይ የማን ድርጅት ላይ የማን ፊት ለፊት ላይ ነው ይሄ ቆሻሻ የተጣለ ያለው? ዲች ቦይ ሲከፈት የተከመረ ሃይላንድ ነው የተገኘው። የተከመረ የቤት ውስጥ ቆሻሻ ነው የተገኘው። የቤት ሽንት ቤት ከዲች ቦይ ጋር እንዲገናኝ ነው ተደረገው። ሶ ምንድነው እኛ የወሰድነው እርምጃ የማንወስድ ከሆነ ተናግረን መመለስ ከሆነ እንግዲህ ያው መመለስ ብቻውን ያመጣነው ነገር የለም። ተናግረን ወደ ቤት መግባት ብቻውን ምንም ያመጣው ነገር ስለሌለ በዚህ ነገር ላይ በቋምነት ማስተማርም ስላለብን አንዳንድ ነገሮችን አሁን በሪፖርት ደረጃ የምንሰማቸውም ዛሬም ከዚህ በትም የሰማናቸው ነገሮች አሉ። አሁን ማስጠንቀቂያ ጽፈናል፣ እንደዚህ አድርገናል ለምንሆን በመምሪያ ደረጃ ከሁሉም መዋቅሮችም እንሰማለን፣ እንገመግማለን። ይሄ ደግሞ ለቀጣይ ደግሞ በዚህ ልክ መሄድ እንደለብን ደግሞ በአዲሱ ደንብ ክልሉ ያስቀመጠው አግባብ አለ። ማክሲመም ሰው እስከዚህ ድረስ ይቀጣል፣ ሚኒመም እስከዚህ ድረስ ይቀጣል ተብሎ በደንቡ መሰረት የተቀመጠበት አግባብ አለ። እሱን ተግባራዊ ያደረገን እያስተካከልን እያረምን ለአንድና ለመጨረሻ ጊዜ ይሄን የማስተካከሉን ጉዳይ ኃላፊነት መውሰድ አስፈላጊ ነው ምሎም መውሰድ ነው አለብን። ትልቁ ነገር ምንድነው መፈጠር መቻል ያለበት የከፍተኛ የከተማውን ኃላፊዎች የቦንጋ ከተማ አስተዳደር ከንቲባንም ይሁን የቦንጋ ከተማ ማዘጋጃ ቤት ሹምንም ይሁን እያቀረብን በዚህ በቆሻሻ አስተዳደርና አወጋገድ ላይ ግንዛቤ መፍጠር እንችላለን። የአንድ ለአንድ ጥያቄና መልስ እያደረግን ማለት ነው። ይህንን ለመስራትኛ እንደ ከፋ ማህበረሰብ ቴሌቪዥን ቃል እንገባለን። ምክንያቱም ቴሌቪዥኑ የማህበረሰብ ነውና ከተማዋ የጋራችን ናትና። ይህቺ ከተማ የክልሉ መንግስት የአስተዳደርና የፖለቲካ ማዕከል ናት። የከፋ ዞን አስተዳደር ዋና ከተማ ናት። አሁን ከተማችን የስበት ማዕከል እየሆነች ነው። ስለዚህ ጽዱ ከተማ ታስፈልገናለች። ስለምታስፈልገን ብቻ ሳይሆን ነዋሪዎቿ ጤናቸው የተጠበቀ መሆን አለበት። ጤናቸው ሊጠበቅ የሚችለው ደግሞ የቆሻሻ አስተዳደርና አወጋገድ ስርዓታችን ተገቢ በሆነ መንገድ መከናወን ሲችል ነው። አሁን ቦንጋ ከተማ ላይ ናቡ የጀመረው ፕሮጀክት አለ በቆሻሻ አስተዳደርና አወጋገድ። እዚህ ላይ ማህበራት ተደራጅተው የሚሰሩት ነገር ይኖራል። እነዚህ ሰዎች የሚያገኙት ገንዘብ አለ። በነገራችን ላይ የስራ ዕድል መፍጠርም ነው። ስለዚህ ሌሎች መንደሮች ላይ ከተማ አስተዳደሩ በራሱ ማንዴት ወስዶ ሌሎች ተጨማሪ 6 መንደሮችን መፍጠር መቻል አለበት። በኋላ ይህንን ወደ ማስፋት መሄድ መቻል አለበት። ቆሻሻ የሚያነሱ ማህበራት መደራጀት መቻል አለባቸው። ለእያንዳንዱ ህብረተሰብ አሁን እዚህ ፖሊስ ሲያነሳ የነበረው ይሳኮርም ሲያነሳ የነበረው ምንድነው ቆሻሻ የሚነሳበት ሰዓት አይታወቅም። ቅድምም ነግሬያለሁ። እዚህ ላይ መስራት መቻል አለብን። እያንዳንዱ መንደር ላይ የት ሰፈር መቼ ይነሳል በደንብ መገለጽ መቻል አለበት። በምን ሰዓት የሚለው ሮብለት በምን ሰዓት ሮብለት ጠዋት አንስቶ ከወጣ በኋላ ከሰዓት ሰው አውጥቶ ሊጥል ይችላል። እዚህ የቦንጋ ከተማ ፖሊስ ያለው ነገር አለ። እብድ ይበትናል እኮ ቆሻሻ ተከማችቶ እብድ ተሸክሞ ወስዶ ሌላ ሰፈር ላይ ይጥላል። እንዲህ የሚያደርጉ ግለሰቦች አሉ። እንዲህ የሚያደርጉ ግለሰቦች በእብድ አሸክመው ቆሻሻ ይልቁና ሌላ ሰፈር ላይ እንዲጥሉ የሚያደርጉ ግለሰቦች አሉ ቦንጋ ከተማ ውስጥ። ስለዚህ እነዚህም ከዚህ አይነት ችግር መውጣት መቻል አለባቸው። ውሻ ይበትናል። ስለዚህ የሚነሳበት ሰዓት የሚታወቅ ከሆነ በዛ ሰዓት አውቶማቲካሊ ወጥቶ ቁጭ ይላል። ከዛ እንዲነሳ ይደረጋልና እዚህ ላይ በደንብ መስራት መቻል አለብን። ግንዛቤ ላይ የሚሰራ ስራ እንደ ቀላል ነገር መታየት መቻል የለበትም። እኔ እንደውም ቦንጋ ከተማ አስተዳደርም ሆነ የቦንጋ ከተማ ማዘጋጃ ቤት ሌላ አንድ መድረክ ከማህበረሰብ ተወካዮች ጋር ከእያንዳንዱ ሰፈር ቆሻሻን በብዛት ያመነጫሉ ተብሎ ከሚባሉ አካባቢዎች ጋር አንድ መድረክ መፈጠር መቻል አለበት ብዬ አስባለሁ። ስለዚህ እዚህ ላይ ከወዲሁ እያሰቡ ቢቆዩ ጥሩ ነው። የሚመልሱት ምላሽ ላይ ይሄ ታክሎ ውሃ፣ ማዘጋጃ፣ ፖሊስ፣ ጤና እነዚህ በጥምረት አሁን ለምሳሌ ጤና ዛሬ እዚህ አልተገኘም። እርሶም ኃላፊነት ሲወስዱ ነበር ቅድም ለነሱ ይሄ ኃላፊነት ይሄ የቤት ስራ የሚመለከታቸው እንደሚደርሳቸው በእርሶ በኩል ብለው ነበርና በተለይ ቅንጅታዊውን ስራ የማጠናከር ተግባር ላይ እንደው ከተማ አስተዳደሩ ምን ያደርጋል የሚለውንም አክለው ቢመልሱበት እና በኢትዮጵያ በተገቢው መንገድ አንድ የምናባክነውን ሀብት የሰው ኃይልና ሌሎች ችግሮችን የሚቀርፍ እቅድ ነው ያዘጋጀልን። ስለዚህ በተለምዶ አሳራችን ቅድም ሲነሳ በነበረው ዞር ብለን ስናይ ከተማችን ውስጥ
ከመላው የከተማ ነዋሪ ሳይሆን 50 ሺህ ከሚጠጉ መሀል ከተማን ጨምሮ ኮሌጅ አካባቢ፣ መስቀል አደባባይ በከፊል በውስን አካባቢዎች ላይ ብቻ ቆሻሻ እናነሳለን። በተለምዶ ወደ ገዳም አካባቢ፣ ዩኒቨርሲቲ፣ ሌሎች ቦታዎች ላይ ሰው በተለምዶ ያነሳል። ጥሩ ጓሮ ሰፋ ያለ ይዞታ ስላለው እዛ ቆሻሻን ማኔጅ ያደርጋል። መሀል ላይ ግን እጅግ በጣም ቆሻሻ የሚያመነጩ አካባቢዎች እጅግ በጣም ሲቸገሩ እናያለን። ስለዚህ ይሄ ቆሻሻ የሚነሳበት መንገድ በተገቢው መንገድ አልነበረም፣ ትክክል አይደለም። ይህን ቢያንስ እንዴት አድርገን ነው ማኔጅ ማድረግ ያለብን ብለን ረጅም ዓመት በተለምዶ አሰራር እንሰራለን። ቆሻሻ የምንጥልበት አካባቢ ሚካኤል አካባቢ ነው። ወንዝ ዳርቻ ብዙ ነዋሪ ያለበት። ቆሻሻ ለማንሳት የምናወጣው በጀት እጅግ በጣም ከፍተኛ ነው። 4 መኪናዎች አሉ ቆሻሻ ለማንሳት የምንጠቀማቸው። በብልሽት ይቆማሉ እንጂ አልፎ አልፎ 4 መኪና ለደረቅ ቆሻሻ እንጠቀማለን። ወደ 30 የሚጠጉ እናቶች አሉን የአስፓልት ጽዳት፣ 5 ጫኝና አውራጅ አለ። ስለዚህ ይሄ ቆሻሻ በትንሹ ቅድም ባልኩ ስሌት ስናሰላውና የናቡን ጥናት ስንጠቀም ከ50 ሺህ እንኳን እንደው 20 ሺህ ኪሎ ግራም ቆሻሻ ብናነሳ በከተማችን ውስጥ ወደ 20 ሺህ ኪሎ ግራም ቆሻሻ ይመነጫል በቀን ማለት ነው። ከ50 ሺህ ሲባዛ በ0.4 ኪሎ ግራም አድርገን ብናይ ወደ 20 ሺህ ኪሎ ግራም ይመነጫል። 20 ሺህ ኪሎ ግራም ለማንሳት አሁን ያልኳችሁ ወደ 16000 ሜትር ኪዩብ የሚጭን አዲስ ነው ትራክ፣ እንደዚሁ 8 ሜትር ኪዩብ የሚጭን አንድ ትራከር እና ወደ 6 ሜትር ኪዩብ የሚጭኑ 2 ትራክተሮች አሉ። በእነዚህ ብንመታው ምን ያክል ቆሻሻ መክኖ ከተማ ውስጥ እንደሚቀር ማሰብ ይቻላል። 20 ሺውን ለማንሳት ምን ያክል ምልልስ እንዳለ ተመልከቱ። ስለዚህ በጣም እጅግ በጣም ማኔጅ ለማድረግ ምቹ ያልሆነ ሁኔታ ውስጥ እንደነበር የሚያሳይ ነው። ትልቅ ሀብት እየባከነ እንዳለ አሁን ያለንበትን ደግሞ የነዳጅ ዋጋ ማንሳት ይቻላል። እጅግ በጣም እንደ ቦንጋ ማዘጋጃ ቤት የእቅዳችን አካል አድርገን ቅድም ብለናል። ናቡ ኢትዮጵያ ጅምር ነው የሚሰጠን። የትራንስፈር ሳይት ግንባታውን እንደው ብናየው እጅግ በጣም ደስ የሚል ቅድም ማሳየ እንዳለው ጣሪያ ላይ ደርሷል፣ ያለቀ ነውና በሁሉም አካባቢ ላይ ይሄን ብንገነባ አሁን የምናነሳው መኪና አልፎኝ ነበረ፣ ቅስቀሳ አልተቀሰቀስኩም የሚሉ ሀሳቦች ሁሉ እየቀሩ ይሄዳሉ። ሰው ቆሻሻውን እያነሳ ትራንስፈር ሳይት ብቻ ይቆያል። ማዘጋጃ ቤት ደግሞ ሳይቸገር ሰፈር ሳይዞር ከዛች ቦታ ሄዶ ቆሻሻውን ወደ ዳምፕ ሳይት መውሰድ ይችላል። ስለዚህ ይሄ እጅግ በጣም አጭር መንገድ ነውና ይሄን ጥናት መነሻ አድርገን ታች ወርደን አንዳንድ አካባቢዎች ላይ ውይይት ጀምረን ነበርና ቅድም ያልነው የግንዛቤ እጥረት እንዳለ በደንብ ማወቅ ችለናል። እኔ አካባቢ ላይ ቆሻሻ ሊጣል ነው፣ ማንም ሰው አካባቢ ላይ ቆሻሻ እንዳይጥል የሚል እሳቤ አለ። ያ ሰው ደጁ ላይ ስንሄድ ግን በፔስታልና በማዳበሪያ ቆሻሻ ተበትኖ እናያለን። ስለዚህ ትልቁ ማህበረሰባችን ውስጥ ያለው እይታ ምንድነው? ቆሻሻ የሚባል ነገር እሱ አካባቢ እንዲጣል አይፈልግም፣ ግን ግቢ ውስጥ ይበትናል እና ለብክለት በጣም ቅርብ ነው። ብቻ ብዙ ጊዜ አዋጆች ወጥተዋል፣ እንደዚህ የሚያስጠይቁ አዋጆች፣ የበከለ ይከፍላል የመሳሰሉን በጣም አስጨንቅ። በቃ ቤት ለቤት ዞረን ቀስቅሰን በደብዳቤ በብዙ ነገር ሞክረናል፣ ያልተሳካ። ስለዚህ አሁን ላይ ይሄ ጥናት ግን በትክክል 6ቱ ሞዴሉ መንደሮች እውነት ለመናገር አስተውላችሁ አይታችሁ ከሆነ ውጪ ላይ ብትወጡ በሳምንት የሚታየው የጽዳት ዘመቻ በእነዚህ መንደሮች ላይ እጅግ በጣም የሚገርም ነው። አይተን የማናውቀው በቦንጋ ከተማ ደረጃ መኪና ብቻ ነው የሚጠይቁን። አጽድተው አስተካክለው መኪናችን ላይ ጭናሉ፣ ወስተን ዳምፕ እናደርጋለን። ይሄ በ6 መንደር ላይ ብቻ ነው። እነዚህን ሞዴል መንደሮች ካበቃን እነዚህ ሞዴል መንደሮች ለመብቃት የነበራቸውም ተነሳሽነትንም ላነሳ ወዳለውና ሁሉም እቅድ አላቸው። እቅዳቸው እኛ ቢሮውን ኮፒ አለ ለናቡ ኢትዮጵያ ሰጥተዋል፣ ለሁሉም ባለድርሻ አካላት ሰጥተዋል። በእቅዳቸው መሰረት ቆሻሻ እያነሱ ግንዛቤ ያስጨብጡ ነው ዞሮ። ስለዚህ ቅድም ያልነው የህዝብ ቁጥር ከመጨመር ጋር ተያይዞ እጅግ በጣም ትልቅ ስራ እንደሚጠብቀን የሚያሳይ ቢሆንም አሁን ያልኳቸው የጥናቶች ቢያንስ ባለፉት ዓመታት ካሳለፍነው የኪሳራ ጊዜ ከችግር የሚያወጣን ስለሆነ ሁሉም ማህበረሰብ ይህን ሚዲያ የሚከታተል አካል ሁሉ የቆሻሻ ባለቤት ራሱ እንደሆነ ማወቅ መቻል አለበት። ቅድም ያልናትን በቀን 0.4 ኪሎ ግራም ቆሻሻ እንደሚያመነጭ እና እሱ እንዴት ማኔጅ መደረግ እንዳለበት ማወቅ መቻል አለበት። ያን ማወቅ ካልቻለ ቅድም የምንላቸው የናቡ ኢትዮጵያም ልፋት የኛም ልፋት ከንቱ ነው የሚቀረው። ስለዚህ በከተማችን ውስጥ ዛሬም እያየን ነው። ማለዳ ወተን ነበር፣ ቆሻሻ በማዳበሪያ ታስሮ ይጣላል።
ትልቁ ድርሻ የኛ ቢሆንም ግንዛቤ ማስጨበጥ ክፍተት ቢኖርም ቆሻሻ በካይ መሆኑን የዘነጋ ማህበረሰብ አለ ብዬ አልወስድም። በዛ መነሻነት የጀመርነው ጅምር ነገር አለ። ቅድም ተነስቷል። እንደው የአካባቢ ጥበቃ አዋጆችን ስናይ እጅግ በጣም የሚያስጠይቅ ነው። እንደው ትንሽ ያዘርገን ብንሄድ የተወሰኑ ሰዎችን እኛ አካባቢ ላይ በሽንት ቤት ፍሳሽ ብክለትና ባልተገባ ቦታ ቆሻሻ በመጣል ሊያስጠይቅ የሚችል ሰፊ እድል አለ። ማስተማሪው ይቅደም ማስጠንቀቁ ይቅደም በሚል በተደጋጋሚ የጽሁፍ ማስጠንቀቂያ ሰጥተናቸዋል። 7 እጅግ ትላልቅ ቆሻሻ የሚያመነጩ ሆቴሎች ደብዳቤ ደርሷቸዋል በቅርቡ። ከዛ ውስጥ 1-2ቱ ለመሞገት የመጣ አለ። አጋጣሚ ሆኖ አንድ ሁኔታዎች ስላልተመቻቹ እንጂ በህግ ጥላ ስራ አሳርፈን እርምት እንወስድ ነበረ። 5ቱ ግን ያንን ተቀብለው የማኔጅመንት ስርዓታቸውን እያስተካከሉ ይገኛሉ። ቅድም ከኢሳኮር ሆቴል ወንድም ጥላውን ሲያነሳ እንደነበረ የደረቅ ቆሻሻ እንዴት ይመነጫል፣ አይነቱስ እንዴት ይታወቃል የሚለውን በትክክል በደብዳቤ ደረቅ ቆሻሻ ማለት የሚበሰብሱ እነዚህ የማይበሰብሱ እነዚህ ተጽፎ እዛው መለየት ስላለበት እንደዚህ ከተለየ አሁን እንደምናወራውም ላይሆን ይችላል። ሀብት ስለሆነ ኢንቨስተር ይመጣል። ቆሻሻ ከተለየ ገንዘብ ነው፣ ሀብት ነው፣ በጣም ይፈልጋል። የትኛውም ከተማ ላይ ሄዳችሁ ብታዩ ከቆሻሻ ማመንጨት የሚገኝ ገቢ ከፍተኛ ነው፣ በስርዓት ከተለየ። ካልተለየ ግን ጠንቅ ነው እና እኛ ጋር የምናየው የሞት እንስሳ ሁሉ ሳይቀር በማዳበሪያ ተደርጎ ነው የሚሰጠን። በማዳበሪያ አብዛኛውን ጊዜ ያጋጥመናል። ስለዚህ አሁን የጀመርነው ሆቴሎች ላይ የጀመርነው ጅምር በተዋረድ ወርታች በሁሉም ቀጠናዎች ይወርዳል። ለዚህም የሆነ ኃይል መድበናል። ቅድም እንዳልነው ትንሽ የሰው ኃይል እጥረት አለንና ይሄ ግንዛቤ ከታከለበት ባለፈው እንደምናስታውሰው በወባ ዘመቻ ሁሉም አካባቢ ላይ በሚባል መልኩ ቦዮች ጸርተዋል። ወባ ሁሉም ቤት አንኳኩቶ ነበር። ህመም ስለሚፈራ ሰው ሁሉንም ቦዩ ያጸዳ። ዘን አሁን ደግሞ ይሄንን እቅድ ይዘን ወርታች ኮሪደርን በእርግጠኝነት ተሳታፊ ነው ማህበረሰባችን። በሰፈሩ ያለውን ቆሻሻ በተገቢው መንገድ ሊያስወግድ እንደሚችል ሙሉ ተስፋ አለኝና እኔ በዋናነት የኛን ችግር የማዘጋጃ ቤት ችግር ብለን የለየናቸውን ጉዳዮች በጥልቀት በደንብ እንወስዳለን። በጣም የግንዛቤ ችግር ተቋም ውስጥም ስለነበረ ቅድም ያለውን ብክለት አብረን ስንበክል የቆየ ነውና እኛም መታረም ባለብን መንገድ እንታረማለን። በቀጣይ ደግሞ መታረም የሚገባቸው አካላትን እያረምን ነው የምንሄደው። ብዙ ጊዜ አመራሮችን ማግኘት ከባድ ፈተና ነው። ብዙ መድረኮችን አዘጋጅተናል። አንዳንድ ጊዜ ተልእኮዎች ሲኖሩ ፕራዮሪቲ ሲሰጥ ባለመገኘት ኑረው አይተው ሰምተው እንደዚህ አይነት ነገሮችን ሰንስ ካላደረጉ በኋላ ለውሳኔ ይቸገራሉ። በስማ በሎ መጣና መገኘታቸው ትልቅ ምርታ ነው። የቦንጋ ከተማ ነዋሪም እድለኛ ነው። አንዳንድ ጊዜ ሚዲያ ጉልበት አለው። ቅድም ከደቡብ ሬዲዮና ቴሌቪዥን ቦንጋ ቅርንጫፍ ጻፊያም ከከፋ ቴሌቪዥንም ተነስቷልና አንዳንድ ጊዜ እንግዲህ አሁን እዚህ ያሉት አመራሮችም መውሰድ ያለባቸው የከተማ ገጽታን ማጥፋት የሚል አንድ ኮኖቴሽንንም ማስተካከል ነው። ለኢምፕሩቭመንት የህብረተሰቡንም ግንዛቤ ለመፍጠርም ስለሚጠቅም አመራሮችም ደፈር ብሎ ሚዲያዎች ሲጠይቁ መረጃ መስጠት፣ እኛ ይህን እየሰራንን እነዚህ ክፍተቶች አሉ ያለውንም ክፍተት ጉለቱንም ጭምር ማሳየቱም አንድ ነገር ነው። አንዱ የጥናት ውጤት ያሳየው እኔን ጨምሮ የምንጠይቅ ነበረ። እኔ ለምሳሌ የሚኖርበት ኮመርሻል ኤሪያ ተብሎ የጽዳት የሚከፍሎ ከመደበኛው ከግብሩ ኦልሞስት ከግማሽ በላይ ነውና ማዘጋጃ ላይ ምን አያነሳም እኛ ጋር አይመጣም ነው። ጥናቱ ያመጣው ደግሞ የሚሰበሰቡ ግብርና የሚወጣው ወጪ ባላንስድ አይደለም። በጀት መመደብ ላይ የበጀት አመዳደብ ትራንስፓረንሲ ላይ ክፍተት እንዳለ ሁሉ አሁን ይሄን ሁሉ ነው ጥናቱ ያጠናው እንትን ያሉና ማየት ትችላላችሁ። ቀጣይ ሚዲያ አካላትም ጥናቱን ተጠቅማችሁ ጥናቱ ላይ በግብር አሰባሰብ ላይ ችግር አለ፣ በተለይ ለቆሻሻ ማስተዳደር ግን ደግሞ በተሰበሰበውስ ምን እየተሰራ ነው፣ በቂ አሎኬትድ ሆኖ አለው የሚለውን ግልጽ ነው ወይ የሚለውንም አመራሮችንም ቻሌንጅ በማድረግ ህብረተሰቡም የሚያዋጣው የሚከፍለው ገንዘብ በቂ እንዳልሆነ ማሳየት መቻል ያስፈልጋልና ለዚህ መገኘታቸው ጥሩ ነው። ከዚህ ውጪ በዋናነት አማኑኤል ያነሳቸው ነገሮች አሉ፣ የቀሩ ነገሮች አሉ ወይ ባለድርሻ አካላት ኃላፊነት ሲወስዱ የሚሉ ነገሮች ጋር በዋናነት ጉልቱ ያለው ምንድነው? ሁላችንም ጋር የመተባበር ነው፣ የመናበብ ጉዳይ ነው። ቅድም ፕሮግራም
ቀጠና ላይ ያሉ ማዘጋጃዎች ለምሳሌ ዋና ማዘጋጃ ለቀጠና ማዘጋጃዎች ለቀበሌዎች ፕሮግራም አውጥተው ልኳል። ግን እነሱ ከህብረተሰቡ ጋር ያላቸው ግንኙነት ምን ያክል ነው? ያንን ይነግራሉ ወይ ያሳውቃሉ ወይ? በዚህ ሰዓት የሚለውን ማየት ነው። ከተባሉ ነገሮች ቅድም ቅንጅት ይፈልጋል። ከጸጥታ ከፖሊስ፣ አሁን መንገድ ትራንስፖርት ከቦንጋ ከተማ መጥቶ እንደሆነ አላውቅም። ከጤና አገልግሎት በግምገማ አልመጡም። እነዚህ ሁሉ ለቆሻሻ ማስተዳደር ውስጥ ሚና ያላቸው ናቸው። ቆሻሻን በመቀነስ በማስተዳደር እያንዳንዱ ነዋሪና እያንዳንዱ አገልግሎት ሰጪ ተቋማት ኃላፊነት አለብን። እዚህ የመጣን የግድ ለመናገርም ሰዓት ስላጠረ ነው እንድትናገሩ ያልተደረገውና ሁላችንም ከእድር ያለ ምክንያት አይደለም። እድር ደግሞ ከሌሎች አደራጆች በላይ ጉልበት ያለው ነው። ሎ ኢንፎርስመንት ላይ ስንመጣ እድር ላይ አንድ ዙር እድር መዋጮ ያልከፈለ ቀጣይ ያችኑ ብር አለ የሚከፍለው ይቀጣል። ስለዚህ በእድርም አካባቢን ማጽዳት ላይ ኃላፊነት ሊወሰድ እንደሚችል ከእድርም ከወጣቶች አደረጃጀት የሚወጣቸው ያንን መያዝ ነው። ሚዲያዎችም ቅድም እንዳል ነው። ሌላኛው ቆሻሻውን አንዳንድ ጊዜ በፔስታል በማዳበሪያ የሚጣል ብቻ አይደለም። ቦንጋ ከተማ ላይ ትልቁ ፈተና የሆነ ደግሞ በየመንገዱ አስፋልት 1 ኪሎ ሜትር አስፋልት ለመስራት ወይ 1 ኪሎ ሜትር ኮረት ለመንገድ ለመስራት የሚወጣውን ወጪ እንግዲህ እናቶ በረከት ጥሩ አድርጎ ያውቃሉ። ግን የተሰራ አስፋልትና መንገድ ዲች የምናስተዳድርበት ስርዓት ችግር ያለበት ነው። ቤቴን ሊገነባ ይችላል። አመጥቼ ድንጋይና አሸዋ 2 ዓመት 3 ዓመት እዛ ማቆየት የለብኝም። ያንን መመራት መቻል አለበት። አፈር ከሌላ ቦታ ይመጣና አስፋልት ላይ ዲች ላይ ይጣላል። አሁን ከዚህ ተነስታችሁ እስከ ማረሚያ ብትሄዱ ውሃ በአስፋልት ነው የሚመጣው። ግለሰቦች ናቸው ዲቹን አፈር ቆፍሮ ይዘጉት። ለምን ዝም ይባላል? መጀመሪያ አስፋልት ሲሰራ ዲቾች ነበሩ። አፈር ቆፍረው ዘግተው ለነሱ መተላለፊያ ጥሩ አደረጉ። ግን አብዛኛው ህብረተሰብ የሚጠቀመው መንገድ ዘጉ። አላስፈላጊ የሆነ ነገር ሁሉ ቆሻሻ ነው የሚለውን መታሰብ አለበት። አጠና ቦታ መነገጃ ቦታ አለ። አሁን አጠና ቦታዎች አስፋልት ላይ ናቸው። ለዚህ ነበር መንገድ ትራንስፖርትን የጠራ ነው። መንገድ ትራንስፖርት ያንን ከሌሎች ህግ አስከባሪ አካላት ጋር ሆኖ መምራት ነው ያለበት። አስፋልት ላይ አጠና ሲነገድ ለምን እንትን ያደርጋል? ለምን ያስነግዳል? ቦታ ኦልሬዲ አሎኬትድ የሆነ ቦታ አለ። ከሌለም ተጨማሪ ቦታን ማዘጋጃን መጠየቅ ነው። ሁሉም ተቋም የራሱን ሚና ካልተወጣ ምንም አይፈታም። ማዘጋጃ ብቻ ቅድም የምንለውን ጭኖ በመውሰዱ ብቻ አይደለም። አጠና የሚነግዱ ጉልት የሚነግዱ ሰዎችም ያመነጯትን ቆሻሻ ይዞ ፕሮፐርሊ ማስወገድ መቻል አለባቸው። በዚህ ላይ ነው መስራት ያለብን እና ህግ አንዳንድ ጊዜ ግንዛቤ ትክክል ነው። በቅጣት አስተምርም የሚለው ደግሞ በሌላ በኩልም ዝም ማለትም አስተምርም። ህግ ለነፍስ የፈጣሪ ህግ፣ ለስጋ ደግሞ የዓለማዊ የመንግስት ህግ ያስፈልጋል። ኢንፎርስ መደረግ አለበት። ይሄን ካልሆነን ቦንጋን አሁንም እናጸዳለን ብለን አናስብምና ያን መውሰድ ብንችል ጥሩ ነው። ለአባጆ ሳይቶችን እዩ ከላይ ከከተማ ጀምሮ እስከ ትልልቅ ውሃ ዳርቻዎች ድረስ ትልልቆቹ ውሃ ዳርቻዎች ጋር ጭምር ኮኔክትድ የሆኑ እንትኖች ናቸው ፍቃድ እየተሰጡ ያሉት። አሁን እና አቶ ሄኖክ ቢሮ በእርግጥ ባለሙያ ሆነው ነው የመጡት። ኃላፊዎች ወይም መውሰድ አለባቸው ምክትል ኃላፊ። ስለዚህ ኃላፊነት ወስደው ለምንድን ነው ትልልቅ ወንዝ ዳርቻ ላይ ስንት አይነት ቱሪስትን ሊስብ የሚችል ነው። እነ ጉማራ አይነት ስንት አይነት ብዛዮት ያለበት ነው። ይሄ ውሃ ሂዶ እስከ ሌክ ቱርካና ድረስ ነው የሚሄደው፣ ጊቤ ድረስ ነው የሚሄደው። እዚህ የሚበከል ውሃ ከታች በኩል ሰው እየታጠበ ነው፣ እያያችሁ ነው። ስለዚህ ላባጆ እና እንትኖች ኮኔክትድ ናቸው። ሁሉ አብዛኛው ከተማ ውስጥ ያሉ ላባጆችን ዞራችሁ ቢታዩና ላባጆ በራሱ ውሃ በፓምፕ አመጥቶ ፕሮፐርሊ ፈሳሹን አስወግዶ ነው ማጠብ ገንዘብ ጀነሬት ማድረግ ያለበት እንጂ የሌላውን ጤና በክሎ መሆን የለበትም። ይሄ አንድ መታየት መቻል አለበት። ሌላኛው የህብረተሰብ ካምፔይን ዘመቻ። ከዚህ በፊት እኔ ብዙ ጊዜ ቦንጋ ወጣቶችን ማመስገን እፈልጋለሁ። ዲች ቦይ ላይ የበሰበሰ ነገር ጭምር ነው አስፋልት ከሚያጸዱ ሰዎች ጋር አብሮ እየተግማሙ ገብቶ ሲያጸዱ የነበሩት። ግን ያንን መደገፍ ማጠናከር የሚጎላቸውን የሴፍቲ ነገሮችን በተለያየ መንገድ በህብረተሰብ መዋጮም ቢሆን እየሰበሰቡ በወር 2 ጊዜ የተባለውን አሁን በወርም 4 ጊዜ የሚል ነገር እየመጣ ነው። ያ ካምፔይን እንዲሄድ ሁሉም ኃላፊነት መውሰድ አለበት። ካምፔይኑ ከአንዳንድ ነገሮች ጋር ኮኔክት ካልተደረገ አይሆንም። ከሎው ኢንፎርስመንት ጋር አንዳንዱ ሰው እኔን ጨምሮ ምን እኔ ሁሌ ወጣው ያኛው ማይወጣ ከሆነ ምንድነው ንጉስና ሎሌና ጌታ የሚል ሁሉም የሚኖርበትን ለምን አጸዳለሁ የሚለው ያልወጣውን ህጉን ወደ መፈጸም መሄድ ነው። ለዚህ ነው የከተማ ፍትህና ፖሊስ ጽህፈት ቤቶች ባለሙያዎች እንዲገኙ የፈለግ ነው። ነገ እዛ መንደር ላይ ወይ ቀበሌ ላይ ያለው አካላት እነከለ አልወጡም ብሎ ዝርዝር ሲያመጡ ምን ይፈጠራል ያለ ሰው ስቲል ጡንቻውን እያፈረጠመ ከሄደ ያኛውም እየተወ ነው የሚያጸዳው። ስለዚህ አዋጁን በግልጽ ግንዛቤ ፈጥሮ ወደ መተባበር መሄድ ነው። ለከተማ ሲባል አንዳንድ ውሳኔዎችን መስዋዕትነት መክፈል ነው። ሚያኮርፍ ሊያኮርፍ ይችላል፣ አመራሩንም ባለሀብቱንም ጨምሮ አክቲቪስት ነን የሚል ጸሐፊዎችን ጨምሮም ሊያኮርፍ ሊችል ይችላል። ሲቀጣ ያኮርፍ ብለን ቆርጠን መግባት አለብን። ሌላኛው ከተማ ውስጥ አይታችሁ ከሆነ
በተለይ እንደው አስፓልት ላይ ጸዳቂ አጥር ነው ጠቅላላ የሞላው። ጸዳቂ አጥር 2-3 ችግር ነው ያለው። ሰው እዛ ተደብቆ ቆሻሻ ይጥላል። ሰው እዛ ተደብቆ ሌላውን ይተናከላል። እነዚህ ጸዳቂ አጥር ቢያንስ መወገድ መቻል አለባቸው። አንዳንዶቹ እዚህ ቆርጣ እዚህ ስትጥል ነገ የሚጸድቅ ነው፣ መንገዱንም እያጠበበ ነው የሚመጣ። ያም አንድ ቆሻሻ ነው። ማይፈለግ ነገር የማይፈልግበት ቦታ ሲኖር ቆሻሻ መሆኑን ግንዛቤ እስከ ህብረተሰብ የሚጣሉ ከፔስታልና ከሌሎች ነገሮች በላይ እሱን ማዘጋጀት ብንችል ጥሩ ነው። ባለፈው ከሳምንት በፊት አፈጻጸም ከመንደር መሪዎች ከሚመለከታቸው ባዘጋጃ ሰዎች ጋር ስንገመግም አንድ ጥሩ ተሞክሮ በዚህ በተለምዶ 22 መንደር የሚባልበት አካባቢ ላይ የተነሳው ምንድነው ቀጠና ላይ አጂፕ አካባቢ ላይ አጽድቶ በዘመቻ አጽድቶ ቆሻሻ አመጥቶ ሰው ሌሊት ይጥላል። በኢብድም እያሸከሙ ምን እያደረጉ ምን ያደረጉ የሆነ ተቋም ዘበኞችን ኮኔክት አደረጉ። እዚህ ሰፈር የሚጣሉን ቆሻሻ ማታ ነው የሚመጣው፣ ካልጠቀማችሁ ወይ ካልያዛችሁ እናንተ ናችሁ የምትጠየቁ ብለው በፖሊስ በእነ ኮማንደር አየለ ያው ጦርታ ፖሊስ ነበረ ኮኔክት አደረጉና ሌሊት ተሸክሞ ሲመጣ ተደዋውሎ ወጡ። ይዘው ከየት ግቢ እንዳመጣ ጭምር ወስዶ እዛ ግቢ ዳምፕ ነው ያስደረጉት፣ እዛ ጣል ነው ያሉት። ስለዚህ ተቋማት ጥበቃዎች አሉ። አብዛኛው መንግስት ተቋማት ኦሮንድ ጋር ከጸጥታ ጋር መስፋት እንደዚህ አይነት ነገሮችን ለይተው መስፋት ላይ መተባበር ብንችል ጥሩ ነው። እንደ ተቋም እናንተ ምን ታደርጋላችሁ? እኛ ያቀድነው የአንድ ዓመት ፕሮጀክት እቅድ ክልል ፋይናንስ፣ ክልል ከተማ ልማት፣ የዞን ከተማ ልማት ማዘጋጃ እቅዳችን በየ3 ወሩ ሪፖርት እንልካለን። እቅድ ላይ የተቀመጠውን በምንዛሬ የምናገኘውንም ትርፍ ገንዘብ ጭምር ተጠቅመን ያቀድናትን ከዛም በላይ ለመስራት ዝግጁ ነን እኛ።